mommy size. And cut, this is too reset. big for you. Okay? Okay, mama? You see how big? Loose, look. For you, there is a small one. I will buy for you. I promise I will buy, okay? Can you put this back in the drawer? በጣም ነው ክራውን የምትወደው። እናንተ ገና አሁን ጌጣጌጥ ምናምን ትወዳለች። ትምህርት ቤት ልጆች ጌጣጌጥ ጨሌ ፒንክ ምናምን አርገው ስጡኝ ብላ ለምን አይሆን አላውቅም። ኧረ ጉድ ፈላ እንዳትሰብሪው። ስሎሊ ማሚ ለምን አይሆን ሰጥተዋትና ለምን ጓደኞች የሰጡኝ ብላ ፒንክ ጨሌ ምናምን ፒንክ ፕላስቲክ ሰዓት ምናምን አርጋ ትመጣለች። ከትምህርት ቤት በጣም ትወዳለች ጌጣጌጥ ኮልኮሌ ምናምን። ክሎዝ ዘ ዶር ፕሊዝ ማማ። አቦ አስገብኝ። ዛሬ የጋብቻ ፕሮግራም ነው ማሬ። ትዳር ፈላጊ ብቻ ነው የምናስገባው። አሁን ታብታብ አድርጊማ። ችግር ከሆነ ነገ ሰኞ። ዛሬ እሁድ ነው፣ ቢሮ ዝግ ነው፣ ቀበሌ ዝግ ነው። እሺ ዛሬ እንትን ነው፣ ትዳር ፈላጊ ብቻ ነው የምናስገባው። ተሻለሽ? ደህና ነኝ። ምን ማለት ነው ደህና ነኝ? መድኃኒት የሚወስድ አብሮ መቼ ነው የምታኘው? አየሁሽ ነው ዳሪኝ እኮ ታብታብ አድርጓ። ታብታቡ 100,000 ሲገባ ትዳር ፈላጊዎችን ማስገባት እንጀምራለን። ታብታብ 100,000 ግባ። ታብታብ አድርጉ። ታብታብ አድርጉ። ስታምሪ ቴንኪ ማሪ። አዩን ችልህልዊን ግን አንገቴ ባዶ ማለት ጌጥ እያለኝ ስንት ወርቅ እያለኝ የቱን ወርቅ ላርጋሁን? ማንገቴ ባዶ ሆነ። የልጆቼን ስም ላርግ። እሱንም አሳጥሬ ሁሌ ማውለቅ አልፈልግም። ግን እንትኑ ትልቅ ነው፣ ገመዱ ቀጭን ነው። ፈርጥ ነው የሚባለው፣ ማጫወቻ የሚባለው ምንድን ነው የሚባለው? እሱ ትልቅ ነው። አቡ ጠዋት ለምን ጠፋሽ? ታምሜ ማሪ። እያመመኝ ነው እኮ እኔ እያመመኝ ነው። ያለ እውቀት ዶክተር ሳላማክር ዝም ብዬ ዳይት ብዬ ጀምሬ በጣም ተጎዳው፣ ታመምኩ። ትናንትና ሐኪም ቤት ሄጄ ስመረመር በጣም ብዙ ቪታሚን እጥረት፣ ቪታሚን ዲ፣ አይረን ኢንፌክሽ ምናምን ገለመል ያለች ዶክተሯ። የደም ማነስ ብዙ ነገር ተገኘብኝ እና ምግብ እየበላው መውሰድ ያሉብኝን መድኃኒቶች ጻፈችልኝ ዶክተሯ። መድኃኒቶቹን እዛ ከሆስፒታሉ ፋርማሲ ገዝቼ ያመጣው ግባሹ ትረትና አንዱ እዛ ጀመርኩ መድኃኒቱን እና መድኃኒት ወስዳለው። ያመኛል በገዛ እጄ ዳይት ብዬ ጀምሬ ደግሞ ወይ ሞት ወይ መክሳት ብዬ ተነስቼ አፋር መስለሻል። ስለብስ ሁሌ ነው የምትሉኝ። ይሄን ጸጉር ስለብሰው ሁሌ ነው የአፋር ጎረምሳ መሰለኝ ሁሌ ነው ለምጄዋለሁ። ኮሪም ጋር ቢደርስ ኖሮ ከአርቲፊሻል ሳረግ ያሳክከኛል፣ ያመኛል። ቀበጠ ጆሮዬ ተጨማለቀና ማኪዬ ናት ሻንስ አረግበት እያሳከከኝ እየበላኝ እያቃጠለኝ ሳከው እየቀላ የሆነ ድብ ነገር እየወጣ ስለተጨማለቀ አርቴዎቹን እንዳለ አወለኩኝ፣ አስወገድኩ። ወርቅ ጆሮ እየጠበቅኩ ነው። ከሪ ምንም የለኝም፣ ወርቅ ጆሮ አንድም የለኝም። እውነቱ ስናገር የወርቅ ጆሮ ገዝቼም አላውቅም። እና ደግሞ የጋብቻ ብቻ ነው ያለኝ ወርቅ። የሪም ጋር ያዘዝኩት ወርቅ እስኪደርስ ድረስ ባዶ ጆሮ ቢኖር ኖሮ እሱን አረግና ፀጉሩን እንደዚህ ከተው ነበረ። የአፋር ጎረምሳ መሰልሽ አትሉኝም ነበር። የጆሮ እንዲታይልኝ እንደዚህ ከተው ነበር ፀጉሩን። የጆሮ ውስጥ ገና ሲቀጥ ክብ አዝዣለሁ። ትልቅ ክብ ይህን ሸዋል የሚያክል አዝዣለሁ። የወርቅ በአርቲፊሻሉ ልክ ይላል። ብር አድርጊ ጥሩ ነው። የለኝም ብር ጥሩ ነው። አይ ነው ለልጆች በተለይ ሀቡ ሁሉም ፀጉርሽ ከሺን ነው ማሪ። ይሄ ከሺን አይደለም። ይሄ ራሴ ሂውማን ሄር እሸጥ ነበር ድሮ። ሂውማን ሄር ያቆምኩትኝ ከካታር ወደ አቡዳቢ ሙቭ ላረግ ስል ሙሉን የሆነች ልጅ አስረክቢያት አስተማርኳትና ቢዝነሱን አስተዋወቅኩላት እና ፌስቡክ ላይ ትልቅ ፔጅ አለኝ፣ የንግድ ፔጅ ሂውማን ሄር እሸጥ ነበረ እና
የሱቅ ስራ እንዳቆምኩኝ እግሬን ሰርጀሪ ለመደረግ እግሬን ታምሜ በመቆም ብዛት የሱቅ ስራ እንዳቆምኩኝ በቤት ቁጭ ስል ምን ልስራ ብዬ አሰብኩና እኔ የምወደው ነገር ምንድን ነው ብዬ ሳስብ ሂውማን ሄር በጣም እወዳለሁ። አብዛኛው ብር የት ነው የሚሄደው ስል በሂውማን ሄር ነው። አሰብኩና ሂውማን ሄር ለመሸጥ ወስኜ ስለ ሂውማን ሄር በደንብ ጥናት አድርጌ ሂውማን ሄር ቢዝነስ ጀመርኩ። አዋጥቶኝ በደንብ እየሰራው ነበር። ከዛ ባለቤቴ ስራ ሲመደብ ዋናው ስራ መኖሪያችን የሱ ስራ ስለሆነ ከካታር ወደ አቡዳቢ ሲመደብ በቃ ዩናይትድ አረብ ኤምሬት በጣም ብዙ ሂውማን ሄር ነጋዴ አለ። ስለዚህ እዚህ ካታር ላይ ብዙ ስላልነበረ እኔ የነበርኩት ከኔ በኋላ ነው አብዛኛው የጀመሩት። እኔ ስለነበርኩ በደንብ አዋቶኝ ስለነበር ወደዛ ሙቭ ስናደርግ ሙሉውን ለሆነች ልጅ አስተማርኳትና ቢዝነሱን የምረከብበትን ማገናኛትና አስረክቢያት እኔ ወደ አቡዳቢ መጣው። ያምራል። ዝም በያቸው። እኔ እነሱ ቢያምራቸው ማያምራቸው ምን አገባኝ? እኔ ለብሼው ራሴን በምፍታወት ሳይቆ ወደድኩት እኮ እኔ እኮ በሰው እኮ ሀሳቤን መቀየር ሰው አይደለሁም። ገገማ ነኝ እኮ አልሰማም። እኔ ወድጄው የሆነ ነገር እኔ ፈልጌው አምሮ ከባሌ ጋር አብረን ሄደን ልንገዛ የሆነ ነገር ትናንትና አዲዳስ ጫማውን ልንገዛ ሄደ ልጆቹን መጫወቻ ቤት አስገብተን እኛ ሞል ገብተን ሾፒንግ ለምን እግሬን እያመመኝ ነው። ጂም ስሄድ የማደርገው ጫማ ኮምፎርተብል አይደለም እና ሌላ ኮምፎርተብል የሆነ ጫማ ፈልጋለሁ ለስላሳ ብዬ አዲዳስ ገብተን አያምርም አለኝ። ሌላ እሱ ይመረጣልኝ አለ። እኔ እሱ ይመረጣልኝን አልወደድኩት። እኔ የራሴን ምርጫ ነው የወደድኩት። አያምርም ሲል ለአንተ አይን ስታየው ላያምር ይችላል። እኔ ግን ወድጄው ያለው እኔ መርጫለሁ። ስለዚህ ማነው ጫማው የሚለብሰው አልኩት አንቺ። ስለዚህ ማነው መውደድ ያለበት ጫማውን አንቺ አልኩ። ኦኬ ቴንኪው ብዬ ገዛሁት እና እኔ አይደለም ለማላውቀው ሰው ኮመንት ላይ አያምርም ለተባልኩት ነገር ቀርቶ ባለቤቴ አያምርም ቢለኝ እሱ ካላማረው መብቱ ነው። እኔ ግን ካማረኝ ደግሞ የመግዛትና የመልበስ መብቴ ነው። ገዛሁት ስኒከሩ እኮ ይህን ስለብሱልኝ ነው ፋር ጎረምሳት የሚያሳይልሽ ይሉኛል፣ ብዙ ነገር ይሉኛል። እና እኔ ወድጄው ነው የገዛሁትም የለበስኩትም። በምን የተነሳ ነው? ይሄን ኬት ነው የገዛሽው ላይ ነው አንዷ ራሴ ይሸጥ ነበር ሂውማን ሄር እና ራሴ ልሸጠው ካመጣሁት ኮሌክሽን ላይ ወስጄው ነው። ትክክል፣ ደስ ይላል። ኮንፊደንስ ዋናው እኮ ራስሽ ምረጫ አንድ ነገር። አሁን ታብታቡን ተሞሉት 1000 ማነው 100,000 ያስገቡትና ያስገባ ትዳር ፈላጊ እናስገባ። የጋብቻ ፕሮግራማችንን እንጀምር። ሙዚቃ ልክፈት። እስከዛ ይመቻችኋል? ሙዚቃ እስከዛ አንዳንዶቻችሁ ደግሞ ጋጥ ወጣላችሁ መስጠት ላይ ስፍሪ ባለጌ ናችሁ። በህይወታችሁ ስለ ብልግና ውጪ ምንም የሚያሳስባችሁ ነገር የለም። ይህ በጣም ይውላችሁ ስለ ብልግና ነገር የሚያስብ ብልግና ነገር በጣም የሚወዱ ነው ያላገኘ ነው። እኛ ባለትዳሮች ምንፈልገውን ነገር እናገኛለን ከባላችን። ስለዚህ ያ ነገር ትዝ አይለንም። የሰው ልጅ ያለው ነገር ትዝ አይለውም፣ የሌለው ነገር ነው ትዝ የሚለዋል። እናንተ ብልግና ነገር ምጽፉ ምሰጪውስ አንቺ ስትፈልጊ ነው ምናምን የምትሉ ሰው በቃ የሚያሳስባችሁ በህይወታችሁ ያ ነገር ብቻ ነው። አሁን እኔ አንቺ ምንድን ነው የሚያሳስብሽ ብትሉኝ ገንዘብ ነው የሚያሳስበኝ። ድሃ ስለሆንኩኝ ገንዘብ፣ የተሻለ ልጆችን የተሻለ ትምህርት ማስተማር፣ ልጆችን የተሻለ ሀገር ማኖር፣ ሰክሰስ ማደግ መለወጥ ነው የሚያሳስበኝ። ያላገኘሁት ነገር ቢኖር ሀብትን ስለሆነ ሀብታም መሆን ነው ህልሜ። በቃ እናንተ ደግሞ ያላገኛችሁት ነገር ደግሞ ያ ነገር ስለሆነ ያላገኛችሁት ነገር በቃ የቀራችሁ ነገር ያት ነገር ስለሆነ ጠዋት ማታ ስለዛ ነገር ማውራት። ይህን ታውቃላችሁ። የሰው ልጅ ስለሌለው ነገር እንደሆነ ሁሌ የሚያስበው ስለሌለው ነገር ነው ሁሌ የሚያወራው። እንዲኖረው ስለሚፈልግ ሀብታም ነሽ አሁን ይመስገን አምላክ፣ ግን የተሻለ ደግሞ ፈልጋለሁ። ህይወት ይቀጥላል። የሰው ልጅ አንድ ሲያገኝ ሁለት ሊያማር ይመጣል አይደል? ማደግ ማደግ ማደግ፣ የተሻለ ህይወት መኖር፣ መስራት፣ ገንዘብ ማስቀመጥ። ስትታመሙ የሰው ፊት አይገርፋችሁም። መታከሚያ ያንን አውጥታችሁ ትታከማላችሁ። ገባችሁ? የምትፈልጉት ነገር በምትፈልጉ ሰዓት ማድረግ ትችላላችሁ ሲኖራችሁ። ስለዚህ የሰው ልጅ ሊያስብ የሚገባው ከትናንትናው ህይወቴ የዛሬ ያለውበት ህይወት የተሻለ ነው እንጂ ሌላ ዘባዘንክ አይደለም። ሁልጊዜ እኔ ራሴን ነው ዞር ብዬ ማየው።
ራሴን ዋናው ጤና ነው ያልሽው ልጅ ተመስገን። በቃ ዋናው ጤና አለኝ ብለሽ ተሰብስበሽ አትቀመጭም። ጤና ስላለሽ እየሰራሽ ህይወትሽን ለማሳደግ ትጥሪያለሽ። ገባሽ? ዝም ብሎ እየበሉ እየጠጡ እየተኙ እየተነሱ መኖር አይደለም። መጀመሪያ ጠዋት ስንነሳ እንደሚውላችሁ በጣም የምወደው ፖስት አይቻለሁ እና ስክሪንሻት አድርጌ ያስቀምጡት ፌስቡክ ላይ አይቼው በጣም ወድጄው በጣም ሁሌ እንዳየውና እንዳመሰግን ስለምፈልግ እዩትማ። ምን ይላል? እስር ቤት አይደለሽም፣ ሆስፒታል አይደለሽም፣ መቃብር ውስጥ አይደለሽም። ስለዚህ ፈጣሪሽን ለማመስገን 1 ደቂቃ ከህይወትሽ ላይ ውሰጂና ፈጣሪሽን አመስግኝ ይላል። ይሄ ፖስት በጣም አመስጋኝ እንድትሆን ያደርጋል። ሁሌ እንዲያስታውሰኝ ስክሪንሻት አድርጌ ጋላሪ ላይ ያስቀመጥኩት ሁሌ ፈጣሪን ማመስገን ብረሳ እንኳን እንዲያስታውሰኝ ብዬ ዩሲ ሆስፒታል ካልተኛሽ፣ እስር ቤት ካልሆንሽ፣ መቃብር ውስጥ ካልሆንሽ ፈጣሪሽን ለማመስገን 1 ደቂቃ ውሰጂና ከህይወትሽ ፈጣሪሽን አመስግኝ። ፈጣሪሽ ማን ነው ላልሽው፣ አንድ ፈጣሪ ነው ያለው። ፈጣሪሽ ማን ነው ለሚለው ጥያቄ አንቺ ብዙ ፈጣሪ ካለሽ አላውቅም። እኔ የማውቀው ግን እዚህ ምድር ላይ አንድ ፈጣሪ ነው ያለው። አንድና አንድ፣ ሌላ ፈጣሪ የለም። ብዙ ፈጣሪዎች ሲኖሩ ነው ስም የተለያየ ስም የሚኖረው እና ፈጣሪሽ ማን ነው? የትኛው ነው? የትኛው ፈጣሪ ነው ያንቺ ፈጣሪ የሚባለው? ብዙ ፈጣሪዎች ሲኖሩ ነው። አንድና አንድ ፈጣሪ ነው ያለው። ዓለምን የፈጠረ እኛን የፈጠረ። አንቺ ትጠራጠሪያለሽ ሌሎች ፈጣሪዎችም አሉ ብለሽ ስለምትጠራጠሪ ሁልጊዜ ማን ነው ፈጣሪሽ ብለሽ ትጠይቂኛለሽ። የኔ ፈጣሪ ፈጣሪ ነው፣ ዓለምን የፈጠረን አንድና አንድ ፈጣሪ ነው ያለው፣ ሌላ ፈጣሪ የለም። ለዛ ሁሌ ፈጣሪ ስም ያምሻል። ለምን? አንቺ ብዙ ፈጣሪዎች አሉ ብለሽ ስለምታምኝ። ከአንቺ በላይ አማኝ ነኝ እኔ። በአንድ ፈጣሪ እማመን፣ አንድ ብቻ ፈጣሪ እንዳለ እማመን፣ አንድ አምላክ ብቻ እንዳለ እማመን፣ ያለምንም ጥርጥር ፈጣሪ ብዬ ስጠራ እሱን ነው። ለምን? ሌላ ፈጣሪ የለማ ከሱ ውጭ የለም። ሌላ ከሱ ውጭ ፈጣሪ እኔ የማውቀው አንድና አንድ ፈጣሪ ነው። በቃ አንድ ፈጣሪ ነው ያለው፣ ሌላ ፈጣሪ የለም። አንቺ ብዙ ፈጣሪዎች አሉ ብለሽ ስለምታስብ የትኛው ነው የአንቺ ፈጣሪ ትኛለሽ? ፈጣሪ ሲባል የምትፈልጊው ሌላ ፈጣሪ ያለሽ ብለሽ ስለምታስብ እንደኔ አይነት እምነት ስለሌለሽ ነው። እስኪ ሞላ ታታ ገና 55,000 ላይ ናችሁ፣ 53,000 ላይ ናችሁ። 100,000 ያስገቡትና የትዳር ፕሮግራማችንን እንጀምራለን። እንዴ የአንገት ላርግ እያልኩ ነበረ። የአንገት ላርግ ቆይ አንገቴ ባዶ ነው ጋይስ። እንዴ ሆን እየሰማችሁ ነው። የአንገት ላምጣና እንመርጣለን። ምን ተተረተው እኮ እሱ ድሃ ወርቅ ይግዛ ከገዛም ማያብዛ ነው እና ትክክል ላይ ለምንድነው ከገዛም ማያብዛ የተባለው? ለምንድነው እኛ ድሆች ወርቅ አብዝተን መግዛት የማይፈቀድ? ውሃ ድሃ ወርቅ አይግዛ ከገዛም ማያብዛ ነው። አታውቁትም? ኔንተ ማናችሁ ትኬታውን መቁረጥ ይቻላል። ኦፍኮርስ ማሬ ይቻላል። የኔ ውድ ሂጂ ቁርጫችሁ ህዳር 27 የምታውቋቸው ሰዎች ደርሷቸው ጓደኞቻችሁ ደርሷቸው በቅናት ቅጥል እንዳትሉ። ምነው እኔም በቆረጥኩ ኖሮ እንዳትሉ ነግሬያለሁ። በኋላ እኔ ለሁላችሁም የነገርኳቸው በኢትዮጵያ 2,000 ብር ትኬት ቆርጣችሁ የቤት ባለቤት ሆኑ። ህዳር 27 አይናችሁ እያየ 9 ሰዎች እድለኞች ይሆናሉ። 9 ሰዎች የቤት ባለቤት ይሆናሉ። ይሄ የልጆቼ ሳይመን ኤንድ አሜን እና ይህ ነገር ግን ማስቀየር አለብኝ። እኔና ፓፒ መውጣት አለብን ከዚህ ውስጥ። ልጆቼ ብቻ ነው መሆን ያለባቸው። ለምን ስሙ የቱ ልልበስ? ይሄ ልልበስ ወይስ ኢትዮጵያንም ለብሾ ነበረ። ሁለቱ ምርጫ ውስጥ አይሉም። ሀያ ቀን ብቻ ነው የቀረን። ልንሆን ልበል ይደርሰኝ ይሆን? እኔ በባለቤቴ በልጆቼ በሀና ስም ቆርጫለሁ። በቤት
በቤተሰቦች ስም ቆርጫለሁ። መቼ ለታ ለፓፒ ትናንትና ነው ቢደርሰን በእኔ ስም ቢደርስስ አለኝ ሲለኝ በእኔ ስም ቢደርስስ ሲለኝ ኧረ ምላሳቸውን አልችለውም እንደ ኮምፒውተር አንዴ ላይቭ ላይ ናቸው እያየ የሚያወጣው አለኝ። ኢትዮጵያ እኔ ቤት ትገቢና ፒን ያደረኩትን ቪዲዮ ታያለሽ። ከዛ ፒን ያደረኩትን ቪዲዮ ታያለሽ እና እዛ ላይ 13 ከስተመር ሰርቪስ ቁጥሮችን አስቀምጥ ውስጥ እንትንቲና ሴፍ ታደርጊና ከዛ ዋትሳፕ ላይ ለ13ቱም አንድ አይነት መሴጅ ትኬት መቋጥ ፈልጋለሁ ብለሽ ለ13ቱም ትርያለሽ። ቀድሞ በመለሰልሽ ተስተናገጃለሽ። ስለዚህ ቤተሰብ ይሄ ምንድን ነው? ይሄን ያላችሁ ይሄ የአራተኛው ምርጫ ላይ ያችሁት አፍሪካና ኢትዮጵያን ተው። ከሁለቱም ምትመኝ የሚከፈል ነው የሪም የወርቅ ይቀራል። ኦኬ ከዚህና ይህም ደግሞ ከነ ብራስሌቱ ነው። ለካ ብራስሌት እንዳለኝ ብራስሌት የለኝም ነበር። ከሁለቱ የቱን ልልበሳ? ከዚህና ይህ ምን ነበር ስሙ? ፋንክሌት ሰምቲንግ። ከዚህና ከዚህ ከሁለቱ ይሄ ፒንክ ወይስ ብላክ? ቤተሰብ ይሄ የቤተሰብ ነው። ይሄ ጥቁር ነው። ይሄ ብሉ አይደለም። ይሄ ጥቁር፣ ይሄ ፒንክ ነው። በቀኝ ይሄ ቀኝ እጄ ነው። ይሄ ግራ እጄ ነው። ለእናንተ ተገልብጠው ነው የሚታያችሁ። ብሉ ቦክስ ይሄ ብላክ፣ ፒንክ የቤተሰብ ብሉ ቦክስ ፋሚሊ። እሺ ቆይ ታይምስ የሚሆነው የሁላችሁ የበለጠውን ማወቅ የምንችለው 1 ቁጥርና 2 ቁጥር ስናደርግ ነው። ስለዚህ የቤተሰብ የምትሉ የቤተሰብን አድርጊው የምትሉ 1 ቁጥር፣ ይህን ፋንክሌት ነው የሚባለው ፔፐር ክሊፕ ብንበለው በቃ ፔፐር ክሊፕ የምትሉ 2 ቁጥር፣ 1 ቁጥር፣ 2 ቁጥር፣ 1 ቁጥር፣ 2 ቁጥር። አንድ ቁጥር አሸነፈ። ይሄ ወረቀቱ እንዳይጠፋ የሪም ጎልድ ያለብኝ ክፍያ ያዘዝኩት ወርቅ 100 ምናምን ግራም አላልኳችሁ? እያስገባው ደረሰኝ እየላኩላት ነው። አሁን ክፍያ ልጨርስ ነው። ስጨርስ ወርቅ ይላክልኛል። የትግሬ ወርቅ ነው ያዘዝኩት። ትልቅ እዚህ ጋር ሊኩብ እዚህ ጋር ማስተካከል ይፈልጋሉ። ታውቃላችሁ ለምን? አንደኛ ገመዱ ቀጭን የሚባል አይደለም፣ ወፍራም ነው። ግን እዩማ እንዲህ ነበር እንደምፈልገው እዚህ ጋር እና እዚህ ጋር። ግን የኔ እጅ የሚሙዬ ስለያዘ ነው እንጂ እዚህ አንድ እጅ እዚህ ጋር ቢኖር እዚህ ጋር መሀል ላይ ነበር እንዲይዘው የምፈልገው። ይሄ ግን ከላይ ስለያዘ እንደ መንጠልጠል አለ። የትግሬ ወርቁ ብቻ 66 ግራም ነው። ከዛ ደግሞ ረጅም ሆኖ ክብ ያለው አለ። እሱ ክቡ ማጫወቻው 30 ግራም፣ ገመዱ 35 ግራም። ስንት ሆነ? 65 ግራም። የኛው 66 የኛው 66 ይሄኛው 65 ሲሆን አንድ ላይ ስንት ይሆናል? 120 ምናምን ግራም ማለት ነው። ገባችሁ? አሁን እኔ ተለውጫለሁ። ከሺን ጨርቃ ጨርቅ ከመግዛት ሁማን ሄር ከመግዛት ወደ ወርቅ ስቴፕ አፕ አድርገናል፣ አድገናል፣ በስለናል። ገባችሁ? ወርቅ ነው እሱ። አዎ ማሪ፣ ሁሉም ወርቆች አሁን ያሳየኋችሁ ከሪም ጎልድ ነው የገዛሁት። ምን የማያውቃለ ቲክቶክ ላይ የኔን ወርቅ ድሃ ወርቅ አይግዛ ከገዛ ማያብዛ የተባለው እኮ ለዛ ነው። 10 እያመጣው እያሳየኋችሁ በየጊዜው አንድ ያለኝ ሀብት ይሄ ነው። እያመጣው 4 የአንገት አለችኝ ከሪም ጎልድ የገዛኋት እያመጣው አሳያችኋለሁ በየጊዜው።
አቡ ዛሬ አታስገብኝም። ትዳር ፈላጊ ብቻ ነው የሚገባው። 100,000 ሊገባ ነው። ታብታቡ ሌትስ ጎ ሌትስ ጎ ሌትስ ጎ። ቶሎ 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 ታብታብ አድርጉ። 100,000 ያስገቡት። ጋብቻ ፕሮግራማችንን እንጀምራለን። እምቢ አለኝ። ፍሬኩን ያስቸገረኝ ጋይስ። ሀና ትሰርልኝ። ሀና ዞረሽ አድርጊው። ሀናን ከማስቸገር አዙር። የትኛው ነው የትኛው ነው? ጥፍሬ እኮ ነው ያስቸገረኝ ጋይስ። ጥፍሬ ቅንጥ አጭር ነው ግን ያስቸግራል። አጭር ነው። ሀና 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 አንዴ ነይ ፕሊስ። ቆይ ካሜራውን ላዙርልሽ። ወይ ግን በመስኮቱ ያውሻለሁ። ነይ እሺ ነይ። ይኸው ነይ ሀና ነይ። ወደዛ ነው ልጅ ካሜራው ወደ ዛኔ ተሻ ነይ እሰሪልኝ አንገቴ። ግን ስቲል እምቢ አለ። ፀጉሬ ሊያዝልሽ እኔ ያለ ፈቃዷ ማሳየት አልችልም። አሳቃኩ ገደለች። ከዛላችሁም አንዴ እንጀራ ይቻ እንጀራውን ብቻ እኮ ማሳያቸው። ፊትሽ አይታይም፣ እጅሽ ብቻ እያዩ ስለ እኔ ሰው እያየኝ ማዞር አልችልም ማለት። እሺ በቃ እና እኔ እያየሁ አንቺ ቅረጭኝ አልኩ። እኔ እያዞርኩላቸው አንቺ ያሳያቸው አልኩት። ግን ረዘመ። እንዲህ እዚህ ጋር ነበር እንዲህ ነበር እንዲሁ የምፈልገው ግን ርዝመቱ እዚህ ድረስ ነው የሚሆነው። ታችን እዚህ ስር ይሸፍናል። እንደዚህ ሶል እንደዚህ እህቴ ናት። ሂር ቁጭ በል እዚህ ጋር አትሂድ ብለዋል። ያምራል። ወርቅ ነው ሀቡ። አዎ ማሪ ልጆቼ የልጆቼ ስም ነው። ከላይ ይታይሽም ሳይመን ከታች አሜን። ታላቅ ስለሆነ ሳይመን ከላይ ሳይመን አሜን። ከዚህ ፋሚሊ የአባትና እናት እኔና ፓፒ ሁለት መሀል ላይ ያሉት ደግሞ ሳይመን ናቸው። እንድታዝጉኝ እኔ አላውቅም። ታውቃችሁ 80 ጊዜ ቀን ሙሉ ስለ ዕጣው ሳወራ ነው የሚለው። ግን እየመጡ በኮመንት ዳወጣው መቼ ነው የሚወጣው? አሁን ትንሽ ቆይቶ ሌላ ሰው ይጠይቃል። ያምራል ግን ረዘመ። ማሻአላ እኮ ላስተካክለው ነው ውዶቼ። አስቀንሰዋለሁ። ይህም ያክል አስቀንሳለሁ። እች የምታክል አስቀንሰዋለሁ እና እዚህ ጋር እንዲሆን ነው የምፈልገው። እዚህ ጋር በቃ እዚች ጋር ቁጭ እንዲል እንደዚህ እንዲቀመጥ አስቀንሰዋለሁኝ። አንደኛ፣ ሁለተኛ የኛው እዚህ ጋር እንዲሆን አደርጋለሁ። ቤት የያዘችበት ያቸው እዚህ ጋር እዚህ የነበረው እዚህ ጋር ነው እንዲሆን ፈልገው እዚህ ጋር እንዲያያዝ ኦር ፎቶውን አስነስቼ ስማቸውን ብቻ ባደርግስ? ዋት ዱ ዩ ቲንክ? ፎቶውን አስወጥቼ እናት ሳይመን እና አሜን የሚለው ብቻ ስማቸው ብቻ ቢሆንስ? ባይቀንስም ያምረማ። እኔ ካልተቀነስ ማ ጡቴ ውስጥ እየገባ ነው። እኔ ጡቴ ድረስ አለብስማ እንደዛ ከፍት ይህም እያሳቀቀኝ አስር ወደ ላይ ከፍ እያደረኩ እኔ እዚህ ድረስ ነው የምለብነው። ጀስ ቁመቱን ብቻ አስቀንሽው
ኦኬ በቃ ቁመቱን ብቻ እንደዚህ እዚህ ጋር አሁን ራሱ በላስቲክ ላስይዘው 10 እንዳይወርድ እቺ ተፏን እንደዚህ ቋጠርኩት። ደግሞ በኋላ ልፈታም ቢለኝ ስትቋጥረው እናም ቋጥረ ልበላት እና በኋላ ልፈታም ቢል ደግሞ ይበጠሳል ብዬ መቀነሻ አለ። መቀነሻው ላስቲክ ቀንሽ እኮ ማሳጠሪያ አለ። እድሜ ልኬን በሺል ማሳጠሪያ አልኖርም። አስቆርጧለሁ፣ አስቀንሷለሁ። እዚህ ጋር አስለክቼ ወርቅ ቤት ሄጄ እንደዚህ ይዝላቸውና እዚህ ጋር ከኋላ ይለኩና ይቀንሱልኛል። እዚህ ጋር ነው እንዲቀመጥ የምፈልገው ሁልጊዜ። እዚህ ጋር ከዚህ ጋር እንዲንቀሳቀስ አልፈልግም። ወደዚህ ወደታች እንዲገባ አልፈልግም። እንደዚህ ምንም ነገር ላይ ቢሆን ይታያል። ከዚህ ይወረዳል። ለብስም እኔ እዚህ ድረስ ድፍን ቲሸርት ባደርግ ደግሞ በውጭ ያደርገዋል። ሪም አላት አቡ እኮ ካሪም ጎልድ ነው። እኔ እኮ ወርቅ ካሪም ጎልድ ውጭ አልገዛም። ግን ገና ልክ የውሪም ከምትቀንሰው እዚህ ወርቅ ቤት ሄጄ ገና ኢማራት ድረስ ከምልከው ቃታር ወርቅ ቤት ሄጄ ቆረት መቀነስ ይቻላል። እንዴት ከኋላ መቀነሻ ላደርግ? ሁልጊዜ ላደርግ? ሁልጊዜ ትርፉ ከኋላ ተንጠልጥሎ ለምን? እኔ በቋሚነት ነው የምፈልገው። አንደኛችን መንዎች ሲመጡ የአራቱንም ስም ታደርጊያለሽ? ኢንሻላህ እንዳፍሽ ያርግልኝ ሜሉዬ። የአራቱንም ስም በቀጫጭኑ እንደዚህ ቀጫጭኑ ፎቶ ምናምን ሳይኖር በቀጫጭኑ ስማቸውን በተርታ አደርግና በቅደም ተከተል ታላቅ ሳይመን፣ ከዛ አሜን፣ ከዛ መንታዎቹ ቅድሚያ ማን እንደወጣ ከሆዴ የሰከንድም የደቂቃም ልዩነት ካለ ሶስተኛ ላይ ቀድሞ የወጣ ጽሁፍ ማለት ነው። በቀጭ አርጌ ነው የአንገት እድሜ ልኬ ልጆችን አንገቴ ላይ አርጌ የምዞረው። ኢንሻላህ እንዳፍሽ ያለ 100 ሺህ ገባ። 100 ሺህ ገብቷል። የቆይቱ ቤት ልክፈት ረዛ ን እየጻፈች ነው። ቤት ልክፈት እና ወደ ጋብቻ ፕሮግራማችን እንሄዳለን። እንደተለመደው አንድ ሰው ነው የሚገባው። አንድ ሰው ገብቶ ያ ሰው ቪዲዮ አብርቶ የሚቀጥለው ሰው የሚገባው ሁለታቸው ከተስማሙ በኋላ ነው። አንድ ሰው ገብቶ ለዛ ሰው ነው ግጣሙ መጀመሪያ ፈልገኝ እና ለአንድ ሰው የምንሰጠው ጊዜ 10 ደቂቃ ነው። ከገባበት ሳይሆን ኦልሬዲ መስፈርቱን አስመዝግቦ ጨርሶ ግጣሙን ከምንፈልግበት ጀምሮ ያለው ነው። ወንድ ዩቱብ ልክበት ና እንጀምራለን። ችግር ላይ በእሑድ ቀን ችግር የጋብቻ ፕሮግራም ነው እኮ ዛሬ ማሪ። እሑድ እኮ ችግር አናስተናግድም። እሑድ የጋብቻ ፕሮግራም ነው። ፕሮግራማችን ለማንም ለምንም ስንል በፊት አንቀይርም። ጋብቻ ፕሮግራም ነው። ብዙ ትዳር ፈላጊዎች እሑድን እየጠበቁ ያሉ ወደ ጋብቻ ፕሮግራማችን ነው የሚሄደው። ህጉን ለማታውቁ አዲስ የመጣችሁ ሰዎች ካላችሁ ኮመንት ላይ ትዳር ፈላጊ ነው 10 ቆጥረን ካላበራችሁ እኔ እነቅላችኋለሁ። ሚዩት አድርጌ ደግማችሁ ኮመንት እንዳትጽፉ አድርጌ ደግማችሁ ኮመንት መጻፍ እንዳትችሉ አድርጌ። ለምን ደግማችሁ ኮመንት መጻፍ ካልቻላችሁ ደግማችሁ የመግባት እድል አታገኙም። እድል አንዴ ስለሆነ ኦኬ። ሞዴሬተሮች አትነቅሉም። ሞዴሬተሮች ማስገባት ብቻ ነው። ነቅለው እኔ ነኝ። ሚዩት አድርጌ ነው የምነቅለው። ትዳር ነው ዛሬ እሑድ አይደለም። ሳስቻለ ቁርስ እሑድ ነው። እሑድ ሳይሆን ሰኞ ነው ብዬ ወይ ደግሞ ቅዳሜ ነው ብዬ ቅዳሜ ነው እንዳለ ትናንትና ወተናል ልጆቹን ይዘን። ከዚህ በኋላ በሳምንት ቅዳሜ ቭሎግ ፖስት አደርግላችኋለሁ። እሺ ሰንደይ ፋን
ትናንትና ዩቱብ አልከፈትም ነው ውጭ ስለዋልኩ ነው ዩቱብ ያልከፈትኩት። ትናንት እንትን ቅድም እንትን በላው ቲማቲም ለብለብ በላሁኝ ትንሽ እና ቡና ጠጣሁ። ምሳ ዛሬ ምን እንደምበላ አላውቅም። ምግብ አስጠልቶኝ ደብተሬ ዝግጁ ነው? የስ ትዳር ፈላጊ ነኝ ብላችሁ መጻፍ ጀምሩ። ትዳር ፈላጊ ነኝ ብላችሁ ሲጽፉ ሞዴሬተሮች 1000 ፎሎ ያለፈ አይተው ኢንቫይት ያደርጓቸዋል። ልክ ኢንቫይት እንዳለ አንድ ሰው ብቻ ነው የሚቻለው። ተነጋግራችሁ አንድ ሞዴሬተር ብቻ ያስገባ። ሳምንት ቤቲ ነበረች ስታስገባ የነበረው። አሁን ተነጋገሩና አንድ ሰው ብቻ ይሳብ። ለምን ሳትነጋገሩ አንዱ ስቦ ኦኬ እንደገባችሁ ብዙ ተበላችሁ። 1 2 3 4 5 6 7 እኔን ፎሎ ያላረጋችሁ ወዲያው ነው የምነቅላችሁ። ፎሎ ሳታደርጉኝ እዚህ ቤት መግባት አይቻልም። ፎሎ ስላላረካኝ ነቅያለሁ። እሺ ልጄ ዛሬ ቆንጆ ሆንሽ፣ አመሰግናለሁ። ገጣሚ ለማ ሌላ እድለኛ ትዳር ፈላጊ ነኝ ብላችሁ ጻፉ። ትዳር ፈላጊ ነኝ 26 በመቶ የመነጠብስ 4 የተበሉት እዚህ ጋር ትዳር አስገቢኝ። ፎሎ ሳታደርጉኝ የኔን ሰርቪስ የኔን አገልግሎት ፈልጋችሁ አትምጡ። ኦኬ በነፃ ያገለገልኳችሁ አንሳችሁ ጭራሽ ፎሎ ሳታደርጉኝ እዚህ ቤት ለመስተናገድ አትምጡ። ለምንም ጉዳይ መጀመሪያ ቼክ አደርጋለሁ። ይህ ሰው ፎሎ አድርጋችኋል አላደርጋችሁ። አንድ 2 3 4 5 6 7 ሞዴሬተሮች እናንተ አትነቅሉም። እኔ ነኝ የምነቅለው። ሚዩት አድርጌ ነው የምነቅለው። ደግሞ ኮመንት መጻፍ እንዳይችሉ እናንተ አትነቅሉም። ኦኬ አሁን ሌላ ሰው አታስገቡም። ኦልሬዲ እሱ ቪዲዮ አብርቷል። የእሱን ነው የምንቀጥለው። ከዛ የሱ ግጣሙን ካገኘ በኋላ ነው ሌላ ሰው የሚያስተናግደው። ኦኬ እንደ ድሮ ቁጭ ብሎ ገስት ላይ ወረፋ ጠበቅ ቀርቷል። ያንን ብለው ነው ጊዜ እየፈጁብን ያሉት። አውቀው እዚህ ቁጭ ብለው ፎሎ ለመደረግ ፈልገው ገብቷቸዋል። እንኳን ደህና መጣህ ወንድሜ። ሚዩት ነክ እንኳን ደህና ቆያችሁ። አቡ ደህና ነሽ? ደህና ነኝ ወንድሜ። ሰላም ነው? እሺ የትዳር አጋርክ የምን እምነት ተከታይ ትሁን? የትዳር አጋርክ ሙስሊም። እድሜዋ ከስንት እስከ ስንት ይሁን? ከ18 እስከ 22 18 እስከ 22 የት ሀገር የምትኖር? ከሀገር ውስጥ ወይስ ከሀገር ውጭ? የትኛውም ቦታ ሀገር ውስጥም ሀገር ውጭም ችግር የለውም። እሺ መልኳ ቀይ፣ ጥቁር፣ ጸይም? ጸይም። ቁመቷ አጭር፣ ረጅም፣ መካከለኛ? መካከለኛ። የሰውነት መጠኗ ወፍራም፣ ቀጭን፣ መካከለኛ? እሱም መካከለኛ፣ ብዙ ወፍራም ሳቱ። ስራ ቢኖራት ባይኖራት ችግር አለው? ችግር የለውም። ኦኬ ስራ ከሌላት አንተ ታስተዳድራታለህ ማለት ነው?
እሺ ያንተ መስፈርት የምታሟላ ሴት መታ ብትጋቡ እድሜ ልክህን አንተ ብቻ እየሰራክ ልታኖራት ነው? እሷ እንድትሰራ አትፈልግም? አብረን እንሰራለን። መስራት ከፈለገች እሺ። አግብታ የፈታች ብትሆን ችግር አለው? ያላገባች ችግር የለውም። አግብታ የፈታች ምን ችግር የለውም። እሺ ልጅ ቢኖራት ችግር አለው? ከቀድሞ ትዳሯ ልጆች ቢኖሯት? የሌላት እሺ። አንተ አግብተህ ፈታሃል? አላገባሁም። ጥሩ። አንተ አግብተህ ሳታውቅ ነው አግብታ ብትፈታም ችግር የለውም ያልከው? አይ ህይወትን ለህይወት እንትን ባለፈው ስለሚማሩበት በደንብ የሆነ አስተማሪ ይሆናታል ብዬ ስለማስብ ወደዚህም ወደዛም የለምና ያው ለእኔም አሪፍ ነው ብዬ ስለማስብ ነው። ገብቶ መውጣት ስለማልፈልግ። ጎበዝ፣ ትክክል ነህ። ካለፈው ትዳሯ በእሷ ስህተት ከሆነ ለምሳሌ ትዳሩ የፈረሰው ያንን ስህተት ላለመድገም ትጠነቀቃለች። ትዳሯን ላለማጣት አንድ ጊዜ የተፋታች ሴት በሁለተኛው የትዳርን ዋጋ ስለምታውቅ ትዳሯን የበለጠ ትይዛለች። እና አስተዋይ ነህ፣ ትክክል ነህ። እሺ ስራ አንተ ምንድን ነው የምትሰራው? እኔ ዳቦ ነው የምሰራው። ዳቦ ይሰራል? ዳቦ ጋጋሪ ነኝ ነው። ኦኬ። ስለዚህ የዳቦ ጋጋሪ ባለሙያ ነህ። ጥሩ። እሺ ልጅ አለክ? ያው አግብተህ እንደማታውቅ ነግረኛል፣ ግን አንዳንድ ሰዎች ሳያገቡ ይወልዳሉ። እና ልጅ አለክ? በጣም ጥሩ። እሺ የወንድማችን ሀይራን መስፈርት አነባለው፣ ከዛ ኮድ ሰጠዋለሁ። የሀይራ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 22 የሆነ የትም ሀገር የምትኖር ከሀገር ውጭም ሆነ ከሀገር ውስጥ ምንም ችግር የለበትም። ጸይም የሆነች መካከለኛ ቁመት ያላት መካከለኛ የሰውነት መጠን ያላት ስራ ቢኖራትም ባይኖራትም ምንም ችግር የለውም። እንዲሁም አግብታ የፈታችን ብትሆን ችግር የለም። ልጅ ግን እንዳይኖራት፣ ልጅ የሌላት። ይህም መስፈርት የምታሟይ እህቴ ካለሽ የሀይራ ኮድ 01 ነው። አንደኛ እንደ መግባቱ መጠን 01 ነው እና የሀይራን መስፈርት የምታሟይ እህቴ 01 ጻፊ። ሞዴሬተሮች 01 የሚጽፉትን አስገባላችሁ። አንዳንድ ነው። አንድ ሰው ገብቶ ቪዲዮ አብርቶ ካልተስማሙ ነው ሌላ እድል የምንሰጠው። ለአንድ ሰው የምንሰጠው 10 ደቂቃ ነው። አሁን 5:30 የሀይራ ደቂቃ ጀምሯል። 10 ደቂቃ አለው። ልጅ ቢኖራት ስላልሽ የሰው ልጅ ለምን ያሳድጋል? የራሱን ልጅ ወልዶ ያሳድጋል። አንደኛ። ሁለተኛ ትዳር የፈታችን ብትሆን ችግር የለውም። ከትዳሯ ተምራበት ነው የምትወጣው። ሰው ኤክስፒሪየንስ ይዛበት ትወጣለች። ለእኔም ጥሩ ነው ልምድ ያላት። ልክ መስሪያ ቤቶች ሰው ሲቀጥሩ ልምድ ያለው ሰው እንደሚቀጥሩት ደግሞ እሱ ልምድ ያላትን ነው ማግባት የፈለገው። ልጅ ግን ነው። ሞዴሬተሮች ኢንቫይት አድርጓቸው እንጂ የሁሉ ሰው እየጻፈ 73 ሰው ጽፏል እኮ እስካሁን። ፕሮፋይል እያጠናችሁ ነው። እዚህ ቤት እኮ ከባድ ነው። ፕሮፋይል ተጠንቶ ነው የሚገባው። ለዛ ነው ፕሮፋይላችሁ ቼክ እየተደረገ ነው ከመግባታችሁ በፊት። ለምን ያላቻ ጋብቻ ማለት እሱ አግብቶ ማያቅ ስለሆነ ሻለች። እንደውም አግብቶ ማያቅ ወንድ ከዛች ጋር ያነጻጽራትም። ወንዱ ከዚህ በፊት ያገባ ሲሆን ብዙ ጊዜ ከመጀመሪያ ሚስቱ ጋር ሁለተኛዋን ያነጻጽራል። የመጀመሪያ ሚስቴ እኮ እንዲህ ታደርግልኝ ነበር፣ ወይ ሚስቱ ሞታበት፣ ወይ ከሚስቱ ጋር ተፋቶ ሚስት ካገባ በኋላ ይችኛዋን ሚስቱን ከበፊቷ ጋር ያነጻጽራል። ይችኛዋ ወይ ምግቧ ማይጣፍጥ ከሆነ የበፊቷ ሚስቴ እኮ ምግቧ በጣም ይጣፍጥ ነበረ፣ በቃ እንዲህ ነበረች እያለ ያነጻጽራል።
እሺ 1 2 3 4 5 6 7 8 9 10 የ21 ቪዲዮ አላበራሽም። ሚዩት አድርጌ ነቅዬሻለሁ። ደግመሽ ኮመንት መጻፋችም ዛሬ ደግመሽ እዚህ ቤት መግባታችን እድል አንዴ ነው። ቶሎ 10 ቁጥሬ ነቅላችኋለሁ። ሚዩት አድርጌ ኮመንት መጻፍ እንዳትችሉ አድርጌ። ኮመንት ካልጻፋችሁ እዚህ ቤት በምንም መንገድ ልገቡ አትችሉም። ምክንያቱም ገስት ከፍተን አናውቅም። እሺ እንደውም ፕሮግራሙንም እንዳታዩ እየቦለኩ ነው ማስወጣችሁ። ከዚህ በኋላ ብሎክ እያደረኩ 01 ገብታችሁ ቪዲዮ ካላበራችሁ በብሎክ ትሸኛላችሁ። አለቀ። አቋማችን አንድ ነው። ቆራጥ ነን እኛ። 01 መስፈርቱን የሀይራን መስፈርት የምታሟሉ ሙስሊም የሆናችሁ የእሱ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 22 የሆነ የትም ቦታ ብትኖር ከሀገር ውስጥም ሀገር ውጭም ችግር የለበትም። ጸይም ብትሆን ይመረጣል። መካከለኛ ቁመት፣ መካከለኛ የሰውነት መጠን ያላት ስራ ቢኖራትም ባይኖራትም ችግር የለውም ያስተዳድራታለሁ ብሏል። አግብታ የፈታችን ብትሆን ችግር የለውም፣ ግን ልጅ እንዳይኖራት። በቃ ሌላ ሰው ኢንቫይት ከፎዚያ እና ከሮዛ ቀድሞ ቪዲዮ ያበራ ይቀጥላል ከኛ ጋር 1 2 3 4 5 6 7 8 ሚዩትሽን አብርተሽ ማውራት አይቻልም። ቪዲዮ ሳታበሪ ላይ በላይ ነው ሚዩት ማጠጣሽ። ማውራት እድል አልሰጥም። ቪዲዮ ሳታበሪ የማውራት እድል አልሰጣችሁ። ሮዛ ሚዩት ተደርገሽ ተሸኝተሻል። ደግመሽ ኮመንትሻል። ዚያ እንዴ ደመልሳችሁ ኮመንት ጽፋችሁ እዚህ ቤት መግባታችሁ። እሺ የልጁን ደቂቃ እያባከናችሁበት ነው። 3 ደቂቃ ባክኖበታል። 7 ደቂቃ ነው የቀረው። ሌትስ ጎ 01 ቪዲዮ ቶሎ ካላበራችሁ እድል የለም። ለምን ቀርፋፋ ከሆናችሁ ቪዲዮ ለማብራት ለትዳር አትሆኑም። ቅርፍፍ ሙዝዝ ያላችሁ ቪዲዮ ቲክቶክ ላይ እንዴት እንደሚበራ ካላወቃችሁ እናንተ ትዳር ላይ ገብታችሁ አቃጥላችሁ ትደፉታላችሁ። አትሆኑ ለትዳር ቪዲዮ እንዴት እንደሚበራ የማያውቅ ሰው እንዴት ነው ለትዳር የሚሆኑ? እንዴት 01 ኔስጎ ሉኪንግ ስትሮንግ ሚሚዬ ቴንኪው ማሬ። ሰላም ደመቅ። አንቺን ቪዲዮ ማብራት የማትችል ከሆነ ለትዳር አትሁን ማሬ። ዝግም ያለ ሰው ለትዳር አይሆንም። ትዳር ላይም ገብቶ ዝግም ይላል። ይታርግ እንደሱ። እሺ 01 የሚጽፉትን ሞዴሬተሮች ኢንቫይት አድርጉ። ኔትወርካቸው ነው ወይንስ ኢንቫይት እያደረጋችሁ አይደለም? ትዳር ፈላጊ ነኝ። እሱ ሳይጨርስ ሌላ ሰው አላስገባም። 10 ደቂቃው ካለቀበት ግጣሙ ሳይገኝለት 10 ደቂቃው ካለቀበት ይወርድና ሁለተኛ እድለኛ እንሰጣለን። ለአንድ ሰው የምንሰጠው 10 ደቂቃ ነው። 10 ደቂቃ አላነሰማ። እሺ 01 ዋታሪዩ ኢቲኝ የፈለገውን ብላኛ ምን አገባን? ሀቡ ዊ ላቭ ዩ ቱ ማሪ ቴንክ ዩ። ሌትስ ጎ 01 ምን ጉድ ነው? ኧረ ሞዴሬተሮች 196 ሰው 01 ጽፏል። የሚያስገባቸው አጥተዋል። ያው ሳዲ አሁን ተነጋግራችሁ አንድ ሰው ብትመድቡ ጥሩ ነው። እየተጠባበቃችሁ እኮ ነው። ለዛ እኮ ነው አሁን ሳምንት ቤትዬ ቶሎ ስታስገባ ነበር። አሁን ወስኑና ተነጋግራችሁ አንድ ሰው ምረጡ። አንድ ሰውን ያስገባል ይበል አንድ ሞዴሬተር።
በእናትሽ ስልጤ ነው ወይ ንገሪኝ። እኛ ቤት ብሔር አይነገርም፣ አይቻልም። ብሔር ሰው በሰውነቱ ነው እዚህ ቤት የሚመጣው። ብሔር ብሎ ሳይንስ የለም። ብሔር እዛው ፎሎ ተደራርገሽ እዚህ ተጠባብሰሽ በውስጥ ትጠያየቂያለሽ እንጂ እኛ ቤት ውስጥ ብሔር መጠየቅ አይቻልም። ብሔርሽን ብቻ የምትፈልጊ ከሆነ እዛው ፈልጊ። እዚህ ቤት ሰው በሰውነቱ ነው የሚስተናገዱ። አቡ አንዴ አፖይንትመንት አቡ had an appointment with the doctor Abi today. Who had appointment? ሆይ መላ እሺ 1 2 3 4 5 6 7 8 9 10 ቻው ቦንቱ ደግመሽ መግባታችን እዚህ ቤት። እሺ ዘቢባ 1 2 3 4 5 6 7 8 9 10 ቻው ዘቢባ። ደግማችሁ እንትን እያደረኳችሁ ስለሆነ ማስወጣችሁ ደግማችሁ እዚህ ቤት መግባታችሁ። በዛሬው ዕለት ቁራን ሲቀራ ድምፁ የሚያምር ባል ፈልጊልኝ። እዚህ አልሞክረውማ። ቁራን ሲቀራ ድምፁ ያምራል አያምርም? አንቺ ነሽ ወስደሽ የምትሞክሪው። እሺ ዜድ 1 2 3 4 5 6 ኦኬ። አይታይም። ሚውት ነሽ፣ አይሰማም ድምፅሽ። እንዴት ነሽ? ከአጠገብሽ ያለችውን አትንሾካሸኪ፣ ድምፅሽ ይሰማል በያት ማሪ። እሺ እንዴት ነሽ? ሰላም ነው አለን። እሺ የእሱን የሀይራን መስፈርት ታሟያለሽ? እሺ ምን ያስቅሻል? እዚህ ጋር ጓደኛዬ ባለገኘሽ ብላ እየሳቀችብኝ። ቀልድ አይደለም፣ ትዳር ነው፣ ህይወት ነው። አትሳቂ ቢያት፣ ካለበለዚያ ካጠገብሽ ትነሳና ትሄድ። ልታበላሽብሽ ፈልጋ ነው። ወላሂ አልሰራሽም። አንቺ ብቻ ከጎኗ አትጎትጉቻት። እድሜሽ ከ18 እስከ 22 ነው። ዱባይ ነው እሷ የምትኖረው። ሀይራ ስራ ቢኖራትም ባይኖራት ይረሻል። በጣም ቁጭ አድርጎ የሚያስተዳድርሽ ነው ያገኘሽ። መስራት ከፈልሽ ደግሞ ከእሱ ጋር ዳቦ ቤት ትሰሪያለሽ። እሱ ሲጋግር አንቺ ትሸጫለሽ። ቀለበት አድርጋለች። እጅሽን ለሚሸፈይሽው ባለትዳር ነሽ? አይደለም። አይ ኮመንት ላይ ቀለበት አድርጋለች ሲሉ ጋይስ አላደረገችም፣ እጇን ሸፈነች እንጂ ቀለበት አለው። ቀለበት እጅሽ እስቲ። እሺ ምን ትላለህ ሀይራ? ጥያቄ ካለህ ሚዩትክን አብርተህ ተጠይቃት። ትመጣለች። ዱባይ ወደ ኢትዮጵያ ትመጫለሽ? ኑሯችን ካሸነፍ ምናችን ኑሯችንን ካሸነፍን እመጣለሁ። አንቺ ምን አገባሽ? ኑሮ የምታሸንፊው ባል እኮ ነው ኑሮ የሚያሸንፈው።
አስተዳዳሪ እኮ እሱ ነው አባወራው። እሱ ካስተዳደረሽ ነይ ሲልሽ መሄድ ነው። ደስ ይለኛል። ታዲያ የቤት ኪራይ ከከፈለ አስቤዛ ከቻለ ከዛ አንቺ ደግሞ ወልጃለሽ ልጅ ታሳድጊያለሽ። እንደዛ ነው ትዳር። እሺ ምን ትላለህ ሀይራም? ከመጣች ችግር የለውም ከመጣች የለውም ብሏል። ቢሆንም ብር መያዝ አለባት አለ። ራሷ ነው ለብቻዋ ለግሏ ነው የምትይዘው። የት ሊያኖራት ነው? ሀገር ቤት ነዋ። ቤት አለክ እና የምትላት ከዱባይ ዱባይን የመሰለ ሀገር ጥላ ከገባች በኋላ መኖሪያ አላችሁ። መኖሪያ ልትገዛ ነው? ከሌለው ልትገዢ ነው? ችግር የለም፣ እሱን እናወራበታለን ከተስማማን። እናንተ ላይ በሁሉ ነገር ከተመቻቻችሁ እሱን ታወሩበታላችሁ። ይህ የግል ጉዳያችሁ ነው። እሺ ፎሎ አድርጋት። መጀመሪያ ወንድ ነው ሴቷን ፎሎ የሚያደርገው። አንተ ፎሎ ታደርጋታለህ፣ እሷ ፎሎ ትመልሳለች። ከዛ በውስጥ ትጻጻፉና ስልክ ትቀያየሩና ታወሩና ከተስማማችሁ ለቁም ነገር ትበቃላችሁ። ካልተስማማችሁ ቻው ቻው ትባባላላችሁ። ፎሎ አድርጎሻል፣ ፎሎ መልሽለት። እሺ ብር እንዳትሰጪ እሺ። ለወንድ ልጅ ብር አይሰጥም። አንቺ ተማሪ አይደለሁ። በስ በቃ አውሩ። እኔም አልጠይቅም። እንዲህ ነው ኩር ወንድ። እኔም ከሴት ብር አልጠይቅም ማለት ጀግና። እንደዚህ አይነት ወንድ ነው ለትዳር የሚሆነው፣ ከሴት ብር የማይፈልግ። ብፈልግማ እንዳትመጣ ትስራል ነበረ እኮ ስለማልፈልግ ነው ትምታ ያልኩት። ጎበዝ። ብር ብፈልግማ እንዳትሰራ እንዳትመጣ እዛው ትስራ አልነበረም። ብር ስለማልፈልግ ነው ትምጣ ያልኩት ብሏል። እሺ ይመቻችሁ፣ ተያይዛችሁ ሂዱ። እጅ ለእጅ እናመሰግናለን። አፍራ ወጣችሁ ለዱባ። እሺ ፎሎ አድርጋታል አይደለ? በውስጥ ተጻጻፉ። የምር ነው እንዴ? ሰውየው ሲሪየስ ነው። አላያችሁም? የዳቦ ቤት ባለቤት እኮ ነው። አፈሰች ሻረች። በዚህ ዘመንን ያስተዳድራታለሁ ስራ ቢኖራትም ባይኖራትም አብረን እንሰራለን የሚል ወንድ። ከአረብ ሀገር ናይ ጥለሽ አብረን ናይ እንኖር የሚል ወንድ። የዘንድሮቹ አላያችሁም? የሲቲናን ገና ልጅ ወለደችለት ኦፕሬሽን ሳይጠና ከነቁ ስላለኳት ተፈቶባት እንኳን ፎቅና ምድር ስትንከራተት እዛው ስር እያላት እዛው ታከመች ስር እያላት ደሞዟ እንዳይቋረጥበት ብሎ ሮዛ ኮሌክሽን ቴንክ ዩ ፎር ሜምበር ጋይስ። ሜምበር ሁኑ ሁላችሁም። ከስሜ ጎን ያለው ልብ ቅርጽ እየነካችሁ ለእኔም ዳቦ ቤት ያለው ባል ፈልግልኝ። ማሬ በቀላሉ አይገኝም ዳቦ ቤት ያለው ባል ማለት ዛሬ ቀንቷት ነው። የመጀመሪያው እድለኛ ናት። በጣም እድለኛ ናት ዘቢባ ወላሂ። ሰላም እህቴ። ሚዩት ነሽማ? ድምፁ ሚዩት ነው። በውስጥ እዛው ስር ይላታል። ካላት እኔ ጋር ትመጣለች። ቪዲዮ አላ ፎቶ ይለጠፋላ። እዚህ ቤት ገብቶ ቪዲዮ አውርቶ ተወርቶ እዚህ ጋር የምታወሩትን በውስጥ ካልደገማችሁት መጥተው ይነግሩኛል። ከማስረጃ ጋር ነው ታዲያ ያስተጋባል። ማሪ በሌላ ስልክ ከጎንሽ የከፈተ ሰው አለ? ይሄንን ላይቭ የከፈተ ሰው አለ? የለም፣ እኔ ብቻ ነኝ የከፈትኩት ውዴ። እሺ ናት። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችኝ። እሺ የትዳር አጋርሽ የምን እምነት? ይሰማል። የትዳር አጋርሽ የምን እምነት ተከታይ? ኦርቶዶክስ። እሺ ኦርቶዶክስ። ኦኬ። እድሜው ከ35 ዓመት በላይ። ከ35 በላይ። አንቺ ጎበዝ ነሽ እናቴ። ከ35 በላይ ነው የሚበስሉት። ወደ 40 ሲጠቁ ነው የሚበስሉት እነሱ። እሺ የት ሀገር ጎበዝ? የት የሚኖር ሀገር ውስጥ ከሀገር ውጭ? ከሀገር ውስጥም ከሀገር ውጭም ቢሆን ችግር የለውም።
ትዳር እውነተኛ ትዳር ፈላጊ ይሁን እንጂ እኔ ሲንግል ማም ነኝ። ኦኬ እኮ እሱን ጥያቄ ላይ ይደርስበታል። እሺ መልኩ ጠይም፣ ቀይ፣ ጥቁር? ጸይም ወይ ቀይ ቢሆን አሪፍ ነው። ጠይም ወይም ቀይ። ኦኬ ቁመቱ አጭር፣ ረጅም፣ መካከለኛ? መካከለኛ። ሴቶች ብዙ ጊዜ ረጅም ነበር የሚሉት፣ ወንዶቹ ናቸው ወይ መካከለኛ ወይ አጭር የሚሉት። እናንተ ወንዶቹ ግን ብዙ ከእነዚህ ከሶስቱ ምርጫ ረጅም የሚለውን አይመርጡም። ለምንድን ወንዶቹ ረጅም ሴት የሚፈሩት? የምር ልብ ብላችኋል? ግን ረጅም ሴት አይመርጡም። ሁሌ ወይ መካከለኛ ወይ አጭር፣ ከስንት አንዴ አጭር ይላሉ። አብዛኞቹ መካከለኛ ቁመት ነው። እሺ የሰውነት መጠኑ ወፍራም፣ ቀጭን፣ መካከለኛ? አይ ብዙም ወፍራም ያልሆነ መካከለኛ። መካከለኛ። እሺ ስራ ቢኖረው ባይኖረው ችግር አለው? አይ ቢኖረው ጥሩ ነው። ከኔ እኔም ሰራተኛ ስለሆንኩኝ ቢኖረው ጥሩ ነው ሳይሆን ቢኖረው ግድ ነው ነው እንጂ ቢኖረው ጥሩ ነው ሆነ ባይኖረው አይ እንደዚያም ይኖረው ግዴታ ነው። ለምሳሌ ሁሉንም መስፈርትሽን አሟልቶ ግን ስራ ባይኖረው ትቀበይዋለሽ? አይ ኦኬ። አግብቶ የፈታ ቢሆን ችግር አለው? ችግር የለውም። ልጆች ቢኖሩት ከቀድሞ ትዳሩ ችግር አለው? ችግር የለውም። እኔም ልጅ ስላለኝ። እስከ ስንት ልጅ ትቀበይዋለሽ? እስከ ስንት ልጅ ይዞ ቢመጣ? አንድ ልጅ ካለው እቀበለዋለሁ። አንድ ልጅ በላይ አትቀበይም? ማለት ሁሉንም መስፈርትሽን አሟልቶ ስራ ኖሮት ሁሉ ነገር ኖሮት ግን 3 ልጆች ወይ 4 ልጆች ቢኖሩት ወይ 2 ልጅ ኖ የኔ መስፈርት 1 ልጅ ነው ነው የምትይው? ያ ነው መስፈርት ማለት ማትደራበ ማለት ነው። ኦኬ እሺ አንቺስ አግብተሽ ፈተሻል? አግብቼ ፈትቼ ሲሆን በጓደኝነት ነው የወለድኩት። በፍቅረኝነት? ስንት ልጅ አለሽ? በፍቅረኝነት? 1 ልጅ፣ ወንድ ልጅ። የ8 ዓመት ልጅ አለኝ። ኦኬ 1 የ8 ዓመት ወንድ ልጅ። ጥሩ እሺ የቤቲ ነው አይደል? የቤቲ መስፈርቷን አነብና ኮዷን ነግራችኋለሁ። የቤቲ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 ዓመት በላይ የሆነ የትም ሀገር ቢኖር ችግር የለብኝም፣ ለትዳር የእውነተኛ ትዳር ፈላጊ ብቻ ይሁን፣ መልኩ ጸይም ወይም ቀይ፣ መካከለኛ ቁመት ያለው፣ መካከለኛ የሰውነት መጠን ያለው፣ ስራ ያለው፣ እኔም ሰራተኛ ነኝ ብላለች። አግብቶ የፈታም ቢሆን ችግር የለውም። ልጅ 1 ልጅ ካለው ኢትስ ኦኬ። እሷም ሲንግል ማምናት 1 ልጅ አላት፣ ወንድ ልጅ የ8 ዓመት ልጅ እንዲሁም ሰራተኛ። ልጇን የምታሳድገው በራሷ ገቢ ነው፣ በሱ ገቢ ሳይሆን ራሷን የቻለች ናት። የእሷን መስፈርት የምታሟላ ወንድሜ ካላት ሚዩት አድርጊ ቤቲ ፕሊዝ፣ ያስተጋባልን የማወራው። ማይክሽን ኦፍ አድርጊው እና ኦኬ። የቤቲ መስፈርት የምታሟላ ወንድሜ ካለት 02 ጻፍ። ሞዴሬተሮች ወንድ መሆናቸውን በፕሮፋይላቸው አረጋግጣችሁ እንዲሁም 1000 ፎሎ መሙላታቸውን። ግን 1000 ያልሞሉ እያበራሉ መሰለኝ። ከ200 ነው ከ300 ካለፈ ቪዲዮ ማብራት ይቻላል። ወንድ መሆኑን ብቻ እርግጠኛ ሆኑልኝ እና ኦርቶዶክስ መሆኑን። የሙስሊም ስም ይዘው ወንድ የሚሆን ኢንቫይት እንዳታደርጉ። 02 ነው ኮዳ። እውነተኛ የትዳር ፈላጊ ብር ካለሽ እኔ ድንግል አለኝ፣ ድንግልህን ቀቅለ ብላው። እሷ ስራ የሌለው ወንድ ባል ምን ያደርግላታል? እሷ እየሰራች እሱ ቁጭ አድርጋ የምትቀልበው ምን ያደርግላታል? ለወንድነቱ እንዲያስረግዛት እንዲያስወልዳት ነው የምትፈልገው? ወንድ ልጅ ስራ ከሌለው እንዴት ትዳር ያምረዋል? ትዳር ከማሰቡ በፊት ስራ ሊኖረው ይገባል። ወንድ ልጅ መጀመሪያ ስራ ሰርቶ ልክ ብር ማምጣት ሲጀምር ሚስት ይመራው፣ ያኔ ያግባ እንጂ ወንድ ልጅ ስራ ሳይኖረው ሚስት ካማረው ሴቷ ታኑረኝ ማለት እኮ ነው። በዚህ ዘመን አይደለም ወንዱ፣ ሴቷ ራሱ ስራ ከሌላት ትዳር ሊያምራት አይገባም። ለምን? ወንዱ ቁጭ አድርጎ እንዲቀልባት እየፈለገች ነው። ሴት ልጅ አትሊስት ስራ እንኳን ባይኖራት ቤት ውስጥ አጽድታ፣ አብስላ፣ ተንከባክባ፣ ፍቅር ሰጥታ፣ አርግዛ፣ ልጅ አምጥታ ይሄ ሁሉ ድርሻ አላት እኮ። አትሊስት ሴቷ እንኳን ስራ ባይኖራት፣ በዚህ ዘመን ሴቷ እንኳን እየሰራች ነው። ግን
አትሊስት ሴቷ እንኳን ስራ ባይኖራት የሴትነት ድርሻዋ ብዙ ነው ትዳር ላይ። እሱ ስራ ሄዶ ሲመጣ ሴቷ ቤት አጽድታ ትኩስ ምግብ አብስላ የእሱን ልብስ አጥባ ተኩሳ ንጹህ ቤት ንጹህ ልብስ ትኩስ ምግብ ይጠብቋል። እንዲሁም ልጆች ካሉት ንጹህ ልጆች ይጠብቁታል። ልጁንም አርግዛ የእርግዝናን ስቃይ ያሳልፋ የምጥን ስቃይ ያሳልፋ ልጅ ወልዳ በስሙ ሰይማ የምትሰጠው እሷ ናት። ይህን ሁሉ ነገር እያደረገች እሱ ስራ ከሌለው በጣም ሼም ነው። ምን የእሱ ሚና ማስረገዝ ብቻ ይሆናል ማለት ነው። በቃ አልጋ ላይ ብቻ ይሆናል ስራው፣ ምንም ጥቅም አይኖረውም። ሺ ሉክስ ኮንፊደንስ የስ እያንዳንዱ ሴት አሁን ላይ ኮንፊደንስ እየኖረው ነው። ሴት ልጅ የትኛውም እድሜ ላይ ትሁን ራሷን ከወደደች ራሷን ካከበረች ራሷን ከጠበቀች ሁሌም ተፈላጊነት። አብዲ ብሎ ኦርቶዶክስ የለም ውጣ ነቀየዋለሁ። የሙስሊም ስም ልጅቷ መስፈርቷ ላይ ኦርቶዶክስ ብላለች። ቅድም አሁን ሀይራ ሙስሊም ብሏል። የሙስሊም ስም ብቻ ነው እያያችሁ ታስገቡ ነበረዋል። አሁን እሷ ደግሞ ምርጫዋ ኦርቶዶክስ ነው። ኦርቶዶክስ ካለች የሙስሊም ስም ይዘው ለምን ኢንቫይት ተደረግም? አቤማን እሺ፣ አቢማን ቪዲዮ አብራ 1 2 3 4 5 6 ኦኬ። ከ35 በላይ ግን አይመስልም። ገና ልጅ ይመስላል። ሚዩት ነህ ወንድሜ። ወይ በዚህ ኤርፎን አድርገህ ምን ብለህ ምንም ለትዳር የምትሆን አትመስልም። ገና ሙዚቃ ሰምተህ ካልጠገብክ። እሷ ከ35 ዓመት በላይ ነው የምትፈልገው። አቢማን ሚዩት ነህ ወንድሜ፣ ሚዩት ነህ። ሚዩቱን ማይኩን አብራው፣ ማይኩን ድምፅህ አይሰማም። አዎ አሁን በራ ወንድሜ ቢማን አሁን በርቷል። እሷ ከ35 ዓመት በላይ ነው የምትፈልገው። አንተ ደግሞ ስትታይ 20ዎቹ ቤት ነክ። አይደለም 36 ነኝ። እዚህ ጋር አይታይሽም እንደ ያው እንትን ኦኬ። እሺ በጣልጣለሁ። ኦኬ ታድለህ። አንተ አያስታውቅብክም እድሜክ። አዎ ግን ነው ለዛ ነው እንደዚህ። እሺ እሷ ሲሪየስ ትዳር ፈላጊ ነው የምትፈልገው። ቁም ነገረኛ ናት። አታያትም? ኮስታራ ናት። አትስቅም፣ ምን አትልም። ሲሪየስ ትዳር ፈላጊ ነው የምትፈልገው እሷ። አንተ ደግሞ ሲሪየስ አትመስልም። ኧረ ሲሪየስ ነኝ እንደ ምንድን ነው ሲሪየስ አትመስልም ያልኩበት ምክንያት አንደኛ ትዳር ፈልገህ ገብተህ ተኝተህ ነው 3500 ህዝብን ተኝተህ ነው እያናገርክ ያለከው። በዚህ አሁን ሲሪየስ እንዳሉም ያስታውቃል። እኔ አሁን ቁጭ ብዬ ህዝቡን አክብሬ ኦፊስ ቁጭ ብዬ በክብር እያወራሁ ነው። አንተ ተኝተሃል። ተኝተህ እንዴት ሲሪየስ ነህ እንበል? ተኝቶ ህዝብን የሚያወራ ሰው እንዴት ትዳር ፈላጊ ነው ሲሪየስ ነው ብለን እናስብ። ሲሪየስነት ግን በሲሪየስ ቁጭ ብለህ ካሳየን፣ እሷ ቁጭ ብላለች፣ እኔ ቁጭ ብያለሁ፣ አንተ ግን ተኝተሃል። ታዲያ እንዴት ነው ሲሪየስ? እና ልቀመጥ ታዲያ ልቀመጥ ታዲያ ኦፍኮርስ ይኸው። እሺ ጥያቄዎች ቁጣሉ። አዎ የእድሜህን ጉዳይ አላመንኩበትም። አንዳንዴ በጊዜ ሽበት የሚወጣባቸው ሰዎች አሉ። እድሜህ እውነት ከ35 በላይ አትመስልም፣ ግን ባለቤቷ ካመነችበት እኔ ጣልቃ አልገባም። እሺ እምነትህ ምንድን ነው? ኦርቶዶክስ ነኝ። ኦኬ እሺ የትም ሀገር የሚኖር ብላችሁ ጸይም ነክ? መካከለኛ የሰውነት መጠን አለክ? መካከለኛ ነክ ወይስ ወፍራም ነህ? ቀጭን ነህ? ምንድን ነው ሰዎች የሚሉክ? መካከለኛ። ኦኬ እሺ ቁመትክ መካከለኛ ነው ወይስ አጭር ነህ? ሰዎች ምን ይሉካል? አጭሩ ይሉካል ወይስ መካከለኛ? መካከለኛ ነኝ። መካከለኛ። ኦኬ እሺ ስራ አለክ? አዎ። ምንድን ነው የምትሰራው? የግል ስራ ነው። ንግድ ነው። ነጋዴ ነህ? ኦኬ ንግድ ጥሩ ነው። እሺ አግብተህ ፈትሃል? አላገባም። ለምን ከ36 ዓመት ሙሉ እዚህ ምድር ላይ ሳታገባ ለምን ኖርክ? ምክንያትህ ምንድን ነው? እንግዲህ ያው ከስራ ጋር ምንም እንትን አላለኝም። ለዛ ነው ስራ ጋር አልተመቸኝም። ኦኬ እሺ ልጅ አለ? ከፍቅረኛ ምናምን ወልደሃል? አለኝ። የስንት ዓመት ልጅ አለክ? የ7 ዓመት። ኦኬ ወንድ ነው ሴት? ወንድ። ኦኬ እሺ ምን
ምን ትያለሽ? ሚውትሽን አብሪና ቤትዬ የምትይውን ነገር በመስፈርትሽ ሙሉ ያሟላል። ከእድሜው ውጭ እኔ እድሜውን አላመንኩበትም። 36 ነው ልጅ ይመስላል። 25 ይመስላል። በቁም ነገር ማለትም አሁን ብዙ ጊዜ ከዚህ ሲወጡ ብዙ ጊዜ አያወሩም እና በስነስርዓት በቁም ነገር ተገናኝተን ስለ ወደፊት የሚያስብ ሰው ከሆነ ችግር የለውም እኔ ለመቀበል ማለት ነው። እና ፊት ለፊት ያው ያለው ነገር የት ነው የምንኖሪው? አንቺ መጀመሪያ እኔ አዲስ አበባ ነው የምኖረው። አዲስ አበባ እና ማለትም በቁም ነገር አሁን እዚህ ጋር ለቃ ቀርቦን ለመታየት ብቻ ሳይሆን በቁም ነገር አስበህ ከኔ ጋር መቀጠል የምፈልግ ከሆነ እኔ ዝግጁ ነኝ ከአንተ ጋር እንትን ለማለት ማለት ነው። ያው እኔም ለዛ እኮ ነው ገባሁት። ያው እኮ ገብቶኛል። ግን ከዚህ ከላይፍ ከወጡ በኋላ ብዙ ጊዜ ስለማይ ነው እንደዚህ አጋጣሚዎች እና ለዛ ነው የጠየኩት። ያው ልክ አቢማን እሷ ሲሪየስ ትዳር ፈላጊ ናት። እየቀለድክ ከሆነ ጊዜን አታቃጥልብኝ ነው። ለምን ሲሪየስ ትዳር ፈላጊ? ኧረ አይደለም፣ እየቀለድኩ አይደለም። ምን ማለት ነው እንደዚህ ማለት? ስትታይ ሄድፎን ምናምን ትችላለች። እኛ ሰዎች በተፈጥሮ ቆየ ቤትዬ ስለሚያስተጋባ ሚላርግላት አንዴ። እኛ ሰዎች በተፈጥሮ ሰዎችን ከውጭ በምናየው ነገር ነው ጃጅ የምናደርገው። እኔ አንተን ከውጭ ባየሁት ነገር ጃጅ አድርጌሃለሁ። አንደኛ እድሜህን 36 አትሆንም ብዬ ጃጅ አድርጌያለሁ። ሁለተኛ ሄድፎን ምናምን ስላረግ ተኝተህ ምናምን ስላረግ ነበር በቃ ላይ ሲሪየስ ቁም ነገረኛ ሰው አድርጌ አልወሰድኩህም። በቃ ቀላጅ ሳቅ ቀልድ ምናምን የሚያበዛ ሰው ነገራቶችን በቀላል የሚያይ ሰው አድርጌ ነው የገመትኩት። ይህ የኔ ግምት ነው። ግምቴ ትክክል ነው አይደለም፣ ነገ የምናየው ነገር ይሆናል፣ ወደፊት የምናየው ነገር ይሆናል። አሁን ተኮሳተረ ቀልበኛ ነቅስጋ። እሺ ቤቲ አንቺ መልሳለ ሁሉ ከዛ በኋላ ጠፋች። ድጋሚ ላውራስ ቼክ አርጋታለች ወይስ ብሎክ አርጋሃለች? ማየት ፈልጋለሁ። ሜሴጅ መጻፍህን ማየት ፈልጋለሁ። ስክሪንሾቱን አሳየኝ። ባክግራውንድ አድርገህ እኮ አጣኋት። ከዛ በኋላ አጣኋት። ፈልጌ አጣሁ። ራሴ ውስጥ አሻንጉሊት ምስቅ አሻንጉሊት ልካ ጠፋች። እሺ ምን ላድርግ? ሙድ ያዘችብኝና ኦኬ የሁላችሁ ያልተሳካላችሁ ሰዎች በሳምንቱ አትምጡ። መምጣት ያለባችሁ ከአንድ ወር በኋላ ነው። ለምን ለሌላ ውድል የሚሰጠው። ስለዚህ አንዋር ከአንድ ወር በኋላ ነው መምጣት የሚችለው። ኦኬ ችግር የለም። እሺ አዲስ ሰው አስገቡ። አንዋርን ከአንድ ወር በኋላ ይኸውላችሁ፣ በአንድ ወር ለአንድ ሰው አንድ እድል ነው የምንሰጠው። ለምን በወር ውስጥ 4 እሑድ ነው ያለው። 4 እሑድ ኦኬ። አንድ ሰው አዲስ እድል የሚደርሰው በወሩ ነው። እሺ 1 2 3 እሺ እንትኑን አጥፋው። ግሪን ጋላሪውን አጥፋው። ግሪን ጋላሪውን አጥፋው። ያለ ፍሊተር ለምን አትሆኑ? ፍሊተር ስትፈልግ እኮ ነው መነጽሩ። አንዴ ግሪን ጋላሪ ፊትክ ላይ የሚመጣው
እሺ አስተካክለው ካሜራ ግን ወንድሜ ተው መነጽሩ ፍሊተሩ ይቅር። ጉድ ነው ባክግራውንዱ ቢቀርስ ሞሳድ። አዎ በቃ እንደዚህ አሁን ትክክል ነው። ምን አልክ? ሚዩት ነክ ሚዩት ነክ አይሰማም ድምፅ ከኛ ጋር። እሺ ቆይ አንዴ። አሁን ሚዩቱ በርቷል። ኦኬ ደህና ነሽ? ደህና ነኝ። እንኳን ደህና መጣክ። እንኳን ደህና ቆያችሁ። የረጅም ጊዜ አድናቂሽ ነኝ። ዛሬ አገኘሁሽ። አመሰግናለሁ ወንድሜ። እሺ የትዳር አጋርክ የምን እምነት ተከታይ ትሁን? ፕሮቴስታንት። ፕሮቴስታንት። እሺ እድሜዋ እድሜዋ ወደ 38 ምናምን ወደ 40 ወደ 38። ለምን 38 40 መረጥክ? ምንድን ነው ምክንያትክ? ፈልጌ ነው። በእድሜ ያለው ማስተዋልና ጥበብ የሚገኘው ለትዳር የዛን ሰዓት ብዙ ነገሮች አሉ እና የመውለጃ ልጅ መውለድ አትፈልግም? የመውለጃ ጊዜዋ እኮ ይሄድባታል። ወልደሃል አንተ ከዚህ በፊት? ሊኖራት ይችላል። አይ ከኔም ባይሆን ልጅ ሊኖራት ይችላል። ችግር የለውም። ከሌላ ትዳር የወለደች ማለት ግን አግብታ የፈታች ልጆች ያሏት ነው የምትፈልገው? ችግር የለውም ማለት በሌላም ቢሆን ያው የኔ ነው። ምንም እኔ ሲሪየስ ትዳር ፈላጊ ነው የምፈልገው። ትዳር ቀልድ አይደለም ሞሳ። እውነተኛ ትዳር ፈላጊ ከሆንክ ለምንድን ነው እንደዚህ በህይወትክ የምትቀልደው? ዋይ ለምን 38 40 እንዳትፈልግም ከሌላ የወለደች? አንተ መውለዳችንም መሀነክ ንገረኝ። መውለዳችንም ተብለሃል ሆስፒታል ሄደህ ተመርምረህ? የኔም እድሜ ሄዷል ሀቡዬ። እኔም ወደ 40 ምናምን ተጠቅቼ። አትመስልም 40 አትዋሽ። ጌታን ሰው አያምንም። ደብል ፌስ ነኝ። እሺ ካልክ እኔ ምን ቸገረኝ? እሺ ሲሪየስ ይመስላል ጋይስ። ጌታን ሀብታም ሴት ሹገር ማሚ ፈልገው ነው። እሺ አይ ደብል ፌስ ያለው ሰሙዬ ቤቢ ፌስ ስላለው ብሎ ነው። ቆይ አንተ ሀብታም ሴት ፈልገህ ነው? ብዙ ጊዜ አግብታ የወለደች እድሜዋ ከፍ ያለ ሴት የሚፈልጉ ወንዶች ብር ያላት ሴት ስለሚፈልግ ነው። ሴት ልጅ ወይ ሀብታም ባል አግብታ ወልዳ ሞቶ ወርሳለች ወይ ተፋታ ወርሳለች እና ብለው ስለሚያስቡ ሀብታም ነው የሚፈልጉት። እና አንተ ሀብታም ሴት ፈልገህ ነው የምታስተዳድረህ? አይ እንድታስተዳድረኝ ሰውን ላስተዳድራት ማለት ነው። ለምሳሌ እኔ ሹፌር ነኝ ማለት ስልሽ መስፈርት ይኖረኛል። እኔ በራሴ ተንቀሳቅሼ ብዙ ፈተናዎችን አልፌ ወደ 20 ምናምን ዓመት በዚህ ስራ ላይ የተሰማራው ሰው ነኝ። አውቃለሁ፣ ብዙ ነገሮችን አውቃለሁ እና ችግር የለብኝም። የዛ ችግር ሳይሆን ግን የተረጋጋ ህይወት መኖር ይፈልጋሉ። ኦኬ የትልቅ የጭነት መኪና ሹፌር ነህ? አዎ ቢያንስ የትራክ ሹፌር ብትሆን ማለት ትራክ ያላት ብትሆን ችግር የለውም። ለምን እዛ ላይ ስላለው ሹፌር ስለሆንኩት ቢያንስ እኔ ሙያ አለኝ። ሙያ ሳይኖራት ሌላው ሰው ከሚጫወትባት አብረን በቃ እኔ በራሴ ባለኝ እውቀት እሷ በራሷ ባለው ነገር አብረን የምንሄድበት ከዛ ያለውን ህይወት አብረን የምንቀጥልበት። እኔ አሁን የሰውን መብት አከብራለሁ። መብትህን አክብሬ መስፈርትህን ልመዘግብ ነበር። መጨረሻ ላይ ግን ትራክ ያላት ስትል ይኸው ገባኝ። ቅድምን ብዬ ካለው አንተ ሀብታም ነው ወይ የፈለግከው ብዬ ካለው አይደል? እድሜዋ የገፋ ሴት የፈለግክበት ምክንያት ሀብታም ፈልገህ ነው ወይ አልኩ። አይደለም አልክ። እኔ አስተዳድራታለሁ አልክ። የምታስተዳድራት በእሷ ትራክ በአንተ ጉልበት ነው። እሷ ትራኩን ካዋጣች አንተ ደግሞ ጉልበትህን አዋጥተህ ነው የምታስተዳድራት። እንደዛ ይሄዳል። እሺ አንተ የት ሀገር ነው የምትኖረው? እኔ ኢትዮጵያ ነኝ። የሀገር ውስጥ ምርት ነኝ። ኢትዮጵያ ውስጥማ ትራኬት ይመጣል። እኔ እኮ አሜሪካ መስለከኝ ትራክ ያላት ስትል በእሷ ትራክ አንተ ጉልበትክ እየሰራክ ህይወታችሁ ኖሮላችሁ ፌር ነው። ይሄ ፌር ነው። ትራኩን እሷ ካመጣችሁ ጉልበቱ ያንተ ነው። ሹፌር ከመቅጠር አንተ በጉልበትህ እየሰራክ አዋጥታችሁ ማለት ነው። ጉልበትና ገንዘብ አዋጥታችሁ አብራችሁ መኖር። ልክ ሚስት ጉልበቷን እንደምታዋጣው ባል ሰርቶ ገንዘብ ሲያመጣ ሚስት ቤት ውስጥ ቤት አጽድታ ምግብ አብስላ አርግዛ ልጅ ወልዳ በጉልበቷ ባሏን እያገዘች ነው። እሱ በገንዘቡ ሲያመጣ የእሱ ገንዘብና የእሷ ጉልበት ተደምሮ ነው ሰክሰስፉል ትዳር
ደስተኛ ትዳር የሚኖሩት ሰው። አሁን ደግሞ እንደዚህም ያስኬዳል። እሷ ገንዘቧን ስታዋጣ እሱ ጉልበቱን አዋጣ ማለት ነው። ይህ ያስኬዳል። ግን ኢትዮጵያ ውስጥ ትራክ ያላት ሴት የለችም። አሜሪካ ቢሆን ያስኬዳል። ኢትዮጵያ ኬት ይመጣል ትራክ? ትራክ ያላት ሴት ኢትዮጵያ ውስጥ የለም። ወይ አሜሪካ ሂድና አንተ የኔ ትገባና እዚህ ትራክ ያላት ባሌ አንዷ ባሌ ነው እያለች ነው። ባለትዳር ነህ? ኧረ አይደለሁም። ኦኬ። ስለዚህ አንተ አሜሪካ ሂድና አሜሪካ ከሄድክ በኋላ የሰው ስም አትጻፉ። ትራክ ያላት ሴት አለች አሜሪካ ነገር፣ የእሷን ስም እየጻፉ ነው። የሰው ስም አትጻፉ። አሜሪካ ይሂድና አሜሪካ ከሄደ በኋላ እኔ ቃሌ ነው አስገባዋለሁ፣ ትራክ ያላት ሚስት ድረዋለሁ። እሺ ሞሳድዬ፣ ይመችክ ወንድሜ፣ ቻው። እሺ ወደ ቀጣይ ሰዓት አትግደሉ ፕሊዝ። ሌትስ ጎ። ትዳር ፈላጊ ነኝ ብላችሁ ጻፉ። ትዳር ፈላጊ ነኝ ከገባችሁ፣ ወር የሆናችሁ ሰዎች፣ ከወር በፊት የገባችሁ ሰዎች፣ ያልተሳካላችሁ ከወር በፊት እንዳትመጡ። ሌትስ ጎ። ትዳር ፈላጊ ነኝ። እድል ስትሰጡ አንድ ወንድ አንድ ሴት፣ አሁን ረዱ የሴት ስም ነው። አንድ ወንድ አንድ ሴት፣ አንድ ወንድ አንድ ሴት እድል እየሰጣል። ሀቢባ ሀቢባ ተቦልከሽ ተሸኘሽ። ጨምለቅ እንደገባሽ ሚውትሽን ከማብራትሽ በፊት ቪዲዮ ነው የምታበሪው። በብሎክ ተጠረግሽ። ሌትስኩ ተረኛ ጩኸቷ ሀቡ ግን እኮ ኮሜዲያንም መሆን ትችያለሽ። እንዴት ሰሙዬ? ሁለገብ ነኝ። ጀለሴ በስፒከር ነው እንደምታወረው። ጩኸቷ በጣም ነው ድረስ ታውራረ ጩኸቷ የጆሮ ታምፑር የጆሮ ታምቡር ይበጥሳል። እየተሽከረከረ ነው። 10 እስከ መቆጠር ቪዲዮ ያላበራ ሰው ሚውት ተደርጎ ነው የሚነቀለው። ደግሞ ኮመንት መጻፍ እንዳይችል ማለት ነው። ፋሲካ ኔትወርክ የለሽም፣ እየተሽከረከርሽ ነው እስካሁን። ኔትወርክ ከሌላችሁ ጋይስ ሌላ ቀን አቡዬ። የችግር ቀን መቼ ነው? ከሰኞ እስከ ዓርብ። ሰላም እህቴ፣ እንዴት ነሽ? ሚውት ነሽ ማሪ። ሰላም ነው? አለን አለን። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አድናቂሽ ነኝ። ለማንኛውም መጀመሪያ በጣም ነው የምወድሽ። አመሰግናለሁ። ፈጣሪ ያክብርልኝ። እሺ፣ የትዳር አጋርሽ የምን እምነት ተከታይ ይሁን? እሺ፣ ኔትወርኳ እየቆየ ነው የሚደርሳት። ኦርቶዶክስ መስቀልሽ ይታየኛል። ኦርቶዶክስ። እሺ እሺ። እድሜው ከስንት እስከ ስንት ይሁን? ያን 35 ቢሆን ደስ ይላል። 35 ከ30 እስከ 35 35 ከ35 በላይ ብዬልሻለሁ። እሺ እሺ። የት ሀገር የሚኖር? ሀገር ውስጥ ከሀገር ውጭ? ቢባየኔ ስደት ስላለው ያኔ ስደት ያለ ኑሮ ያስተማረው። እሺ፣ ስደት ያለ ስደት። ለምሳሌ አንቺ አረብ ሀገር ነሽ? አዎ፣ ዱባይ ነኝ ያለው። እሺ፣ እሱ ግዴታ አረብ ሀገር መሆን አለበት ወይስ ሌላ አውሮፓም አሜሪካም ከሆነ ያለው ችግር የለብሽም? ብቻ ስደት ይሁን። ደስ ይለኛል። አሜሪካ አውሮፓ ከሆነ ደስ ይልሻል? ኦኬ። ሰው ፈልጋለሁ። ስደት ላይ ሰው ፈልጋለሁ ማለት ወደዛ የሚወስድሽ ሰው ነው የምትፈልጊው ወይስ የትዳር አጋር? ማለት አቤባ ሰው ሁኖኝ ሰው የሚያደርገኝ የለም። አሁን አንዳንድ ሰው እንትን የሚያደርግሽ ያኔ አይዞሽ የሚልሽ የሚያበረታታሽ ያኔ ሰው የለኝም፣ ቤተሰብ የለኝም። ያኔ አሉ ግን ሆኖሽ የማያገኝሽ የለም። ሰው የሚሆነኝ ሰው ፈልጋለሁ።
ትክክል። ስደት ላይ ያለ ስደት ያስተማረው እንዲሁም አውሮፓ ወይም ወደ አሜሪካ ቢሆን ደስ ይለኛል። ስደት ላይ ያለ እሺ። መልኩ ጸይም፣ ቀይ፣ ጥቁር? ጠይም። ቁመቱ አጭር፣ ረጅም፣ መካከለኛ? ያኔ በጣም ረጅም ሳይሆን እምብዛም በጣም ረጅም ሳይሆን መካከለኛ። ይኸውልሽ ይሄኛው አጭር ነው፣ ይሄ መካከለኛ ነው፣ ይሄ ረጅም ነው። ስለዚህ ይሄኛውን የመረጥሽ መካከለኛ። ገብቶኛል አባባልሽ። እሺ መካከለኛ። እሺ የሰውነት መጠኑ ወፍራም፣ ቀጭን፣ መካከለኛ? ለወፍራም አልፈልግም፣ መካከለኛ። አቢባ ቦርጭ የሌለው መካከለኛ፣ ቦርጭ የሌለው። ቦርጭ የሌለው። እሺ ጸይም፣ መካከለኛ፣ ቦርጭ የሌለው። እሺ ስራ ቢኖረው ባይኖረው ችግር አለው? እንዲ አቢባ ስራማ መኖር አለብን ለነገር ልጆቻችን ማሳደጊያስ። እሱ የቤቱ አውራ ካልሆነ አንድ ሰው እኮ የቤት ወንድ ልጅ ማለት የቤት ምሰሶ ማለት ነው፣ ወጋግራ ማለት ነው። ላዚም ትክክል። ወንድ ልጅ ስራ ከሌለው ምን ያደርጋል? ምን ያደርጋል? መልክ ታጥቦ ይጠጣ። ወንድ ልጅ ሁለት ጥቅሞችን ይሰጣል። አንደኛ ያስረግዛል፣ ሁለተኛ ያስተዳድራል። ወንድ ልጅ ካላስተዳደረ ማስረገዝ ብቻ ይሆናል ስራው። ትዳር የሚገባው ለማርገዝ ብቻ አይደለም። የሚያስረግዘውን ልጅ ካላሳደገው ምን ያስፈልጋል? ምን ያደርጋል? እውነት ነው ማሬ። ጎበዝ። እሺ አግብቶ የፈታ ቢሆን ችግር አለው? እኔ አንድ ልጅ አለኝ፣ የ7 ዓመት ልጅ አለኝ። አግብቶ የፈታ አንድ ልጅ ያለው ቢሆን ደስ ይለኛል። እሺ አግብቶ የፈታ ነው የምትፈልገው? እና ልጅ ደግሞ እሺ፣ ለምሳሌ ሁሉንም መስፈርትሽን አሟልቶ ግን 3፣ 4፣ 5፣ 6 ልጅ ወይም 2 ልጅ ቢኖረው የማትደራደሪበት መስፈርትሽ አንድ ልጅ ከሆነ አንድ ልጅ ነው ወይስ 2 ቢኖረው ኢትስ ኦኬ፣ ሀብታም ስለሆነ ምንም ችግር የለውም። 3 ቢኖረው ኢትስ ኦኬ፣ ማስተዳደር ያለ ምን ችግር አለው? የምትይው ነገር አለ? እንዴት ነው አቋምሽ? ላላ አቢባ፣ እኔ በጣም ሀብታም መሆኑ የብሩ መጠን አይደለም፣ ራሱን ችሎ በራሱ ተማምኖ የሚያኖረን ያኔ አንድ ሰው አለ ተሳስበሽ የምትኖሪ ህይወትሽ እንደዛ ነው እንጂ ስለ ብሩ መጠን አይደለም። ያልኩሽ ለመሰልሽ አንዳንድ ሴቶች ብር ካለው 80 ልጅም ቢኖረው ችግር የለባትም፣ ብር ብቻ ይኖረው። አንዳንድ ሴት ደግሞ አቋም ያላት ሴት ደግሞ በአቋም ማትደራደር ብር ኖረውም አልኖረውም ከሰራ እኔም ጤነኛ ነኝ፣ እኔም እሱም ጤነኛ ነው፣ ሁለታችንም ወጣቶች ነን፣ ሁለታችንም ሙሉ አካል አለን። ስለዚህ ሰርተን ትዳራችንን እናስተዳድራለን። ሰው አልፈልግም፣ እኔ አንድ ልጅ ነው ያለኝ፣ እሱም አንድ ልጅ፣ ከአንድ ልጅ የበለጠ ከማን ያንሳል፣ አልቀበለውም የምትል አቋም ያላት ጠንካራ ሴት አለች። አንዳንድ ሴት ደግሞ ሀብት ካለው እሷ ድንግልም ሆና ሳትወልድም ከዚህ በፊት ምንም አይነት ሪሌሽንም ሳይኖራት እሱ 80 ልጅ ቢኖረው ሀብታም ከሆነ ኦኬ ነው የምትለው። ገባሽ? ለዛ ነው የማትደራደሩበት ነው መስፈርት ብዬ በመዘግበው የምላችሁ። አሁን አንቺ አግብተሽ የፈታሽ ነሽ፣ አንድ ልጅ አለሽ አይደል? አዎ። ስለዚህ እሱ ከአንድ ልጅ በላይ ትቀበይዋለሽ ወይ? አቢባ እሺ፣ 2 የሆኑ ችግር የለም ማለት ልጅ እኮ ጸጋ ነው። የእሱ ልጅ ማለት የኔ ልጅ ነው። እሺ ማለት አቋም ይኑራችሁ እኮ ምንም። ለዚህ ነው ቅድም አንድ ልጅ አልሽ፣ አሁን ደግሞ 2። አቋምሽ መቀየር የለበትም፣ መስፈርትሽ መቀየር የለበትም። አቋም ይኑርሽ። አሁን 2 ብለሻል። አሁን ትንሽ ማውራት እኔ እኮ አይደለም የመጨረሻ የምትፈቅጅለት ስንት ልጅ ነው የምትቀበየው? ከዛ ውጭ አንገቴ ሊታረድ አልቀበልም። 2 ልጅ አቢባ፣ 2 ልጅ አቢባ ማሬ፣ 2 ልጅ። እሺ 2 ልጅ መዝግቢያለሁ። እሺ አንቺ አግብተሽ ነው የፈታሽው ወይስ ከፍቅረኛ ነው የወለድሽው? ላላ ብቻ ነው፣ በስደት ሀገር ነው። ኦኬ አግብተሽ ፈተሻል። እሺ አንድ ልጅ ወንድ ወይስ ሴት ያለሽ? ወንድ ልጅ። ስንት አመቱ ነው? 7 7
ኦኬ የፋሲካን መስፈርት አነብላችኋለሁ። የፋሲካን መስፈርት የምታሟላ ወንድሜ ካለክ ኮዷን ጽፈት ትገባለህ። ኦኬ የፋሲካ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ስደት የቀመሰ ስደት ያስተማረው አረብ ሀገርም ቢሆን አውሮፓ አሜሪካን ቢሆን ችግር የለም፣ ግን አውሮፓ ወይ አሜሪካ ቢሆን ደስ ይለኛል ብላለች። ጸይም መካከለኛ ቁመት ያለው መካከለኛ የሰውነት መጠን ያለው ቦርጭ ግን ይሰመርበት ቦርጭ የሌለው ብላለች እና ስራ ያለው አግብቶ የፈታም ቢሆን ችግር የለም። ልጅ እስከ 2 እቀበለዋለሁ። እኔም አግብቼን የፈታሁትኝ 1 ልጅ አለኝ። 1 ወንድ ልጅ የ7 ዓመት ልጅ አለኝ። ስራ አላት። ይህን መስፈርት የምታሟላ ወንድሜ ካለቅ ኮድ 03 ትጽፋለህ፣ ትገባለህ፣ ቪዲዮ ታበራለህ። 10 እስከምቆጥር ቪዲዮ ካላበራህ ሚዩት አድርጌ እነቅልሃለሁ። ሚዩት ማለት ኮመንት ደግመህ እንዳትጽፍ። ሚዩት ሲባል ለማይክ ብቻ አይደለም፣ ድምፅ መዝጋት ብቻ አይደለም። ኮመንት ደግመህ መጻፍ እንዳትችል አድርጌ ለማስወጣት ደግመህ የዛሬን ፕሮግራም መግባት። ቴንኪዩ 03 የሚጽፉትን ወንድ መሆናቸውንና ስማቸው የኦርቶዶክስ መሆኑን አረጋግጡልኝ። ኦርቶዶክስ ነው ያለችው። ታይማችን እንዳታቃጠሉብን። ዊ አር ናት ፕሌይንግ። እዚህ ጋር እየጫወትን አይደለም፣ ስራ ላይ ነን። ሲሪየስ ነው። እውነተኛ ትዳር ፈላጊ ብቻ 03 ጻፍ። ጊዜ ወርቅ ነው፣ ከገንዘብ ይበልጣል። የሰው ጊዜ አታቃጥሉ። አዳሚ የት ነው ያለኸው? ሀዋዬ አዳምሽን ገብተሽ ካልፈለግሽው ከየትም አይመጣም። ገባሻ? ብዙ ትዳር ፈላጊዎች አሉ፣ ጊዜ አጥተው እስካሁን ያላገቡ 30 ቤት ያለፉ ጊዜ በማጣት ምክንያት ኑሮን በማሳደድ ምክንያት ለፍቅረኛ ለሶሻል ሚዲያ ጊዜ አጥተው ማለት ነው። የእውነት ሲሪየስ ትዳር ፈላጊዎች አሉ ብዙ። ሁለት ሰው ኢንቫይት የተደረገው ከሁለት አንዳቸው 10 እስከምቆጥር ቀድሞ ቪዲዮ ያበራ እዚህ ጋር ከኛ ጋር ይቀጥላል። 1 2 3 4 5 6 7 ኦኬ አሌክስ ሪሙቭ ተደርገሃል። ቻው ቻው። ደግመ መጻፋችን የሚዩት አድርጌሃለሁ አሌክስ። እሺ አባባ አማዶ ሚዩት ነክ። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ደህና ነኝ። እሺ የኦርቶዶክስ እምነት ተከታይ ነህ ወንድሜ? አይደለም፣ ፕሮቴስታንት። የእሷ መስፈርት እኮ ኦርቶዶክስ ነው። ምን ችግር አለ? ፍቅር ካለ መስፈርቷ ነው። አትደራደርበትም። አዎ መስፈርቷ ነው። ምክንያቱም መስፈርቱን የማነበው እኮ እኔ በደንብ ሰምታችሁ መስፈርቱን እንደምታሟሉ እርግጠኛ ስትሆኑ እንድትገቡ ነው። ስለዚህ የራስክን መስፈርት ታስመዘግባለህ። በአንተ ተራ ትገባና ያንተን መስፈርት አስመዝግበ ያንተን መስፈርት የምታሟላ እህት ስትመጣ አስገባልሃል። እሺ እሺ፣ አመሰግናለን። ሌላ ሰው 03 ኦርቶዶክስ መስፈርቷን ደግሜ ያነብላችኋለሁ። አሁንም ተሳስታችሁ እንዳትገቡ። የፋሲካ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ስደት ላይ የሚኖር ስደትን የቀመሰ ብላለች። ጸይም፣ መካከለኛ ቁመት ያለው፣ መካከለኛ ሰውነት ያለው፣ ቦርጭ የሌለው፣ ስራ ያለው፣ አግብቶ የፈታ ቢሆን ችግር የለውም። እንዲሁም 2 ልጅ ድረስ እቀበላለሁ፣ ከዛ በላይ አልቀበልም ብላለች። እሷ አግብታ ፈታለች። የአንድ ወንድ ልጅ ሲንግል ማምናት 7 ዓመቱ ነው። እሱ ያለችው በስደት ነው። ስራ አላት። ግን የእድሜው ነገር ፋሲካዬ ከ30 እስከ 35 ነው ያልሽ። አንቺ ስንት ነሽ? እኔ አቤባዬ ያው ስደት ስለነበርኩኝ ሙምኪን 30 ዓመት ይሆነኛል። 28 ምናምን እስከዛ ስለሆነ ያው ደግሞ ጊዜ ስለሚወስድ ነገ የሚሆነው አይታወቅም። ለዛ ነው 28 ያኔ 30 ውስጥ እምልሽ እኔ ፈለኩኝ በሰል ያለ ሰው ራሱን የሚያስተዳድር ሰው ማሬ
እኮ ገባኝ። በሰል ያለ ማለት 30-35 ማለት ነው። ከሰላም በሰል ያለ ሰው ይከፋይ በጆን የሚያውቅ ስራ ያለው ራሱን ማስተዳደር የሚችል ከ30-35 እሷ ኦልሬዲ ከ28-30 እሆናለሁ ብላ ትገምታለች። እንግዲህ 2 ዓመት እኮ ቀላል ነች፣ ነገ ነች። በዛ ነው እሺ ኢንቫይት አድርጉ። 03 ኮዷን የሚጽፉትን 40 አይደለም ኮዷ 03 ነው። 03 የሚጽፉትን ኢንቫይት አድርጉ። 03 ጋይ ሰዓታችንን አትግደሉብን። እንደው ፋሲካ አሜሪካን ሀገር የሚኖር ባል አግኝታ ቅጥል ባላችሁ። ይህ እኮ ፌክ ነው። በታምሪን ሞቶር የከፈተ ፌክ ሰው አታስገቡ። ቻው። ታምሪን ሞቶር በታምሪን ሞቶር ፎሎ ለመሰብሰብ ብሎ ፌክ አካውንት የከፈተ ሰው እንዴት ታስገባላችሁ? በቀደም ለማስተራብነት ቻሌንጅ የሰጠውን የፎሎ ሳስደረግለት የነበረው ታምሪን ሞቶርስ በሱ ፌክ የከፈተ ሰው ፎሎ እንዲያደርገው ፎሎ ፈልጎ ፌክ አካውንት የከፈተ ሰው አቡዬ ዳርኝ። ተራሽን ጠብቀሽ ትገቢያለሽማ። ተራሽን ጠብቀሽ የፋሲካ ተራ ሲያልቅ፣ አሁን የፋሲካ ተራ ነው። ጋይስ ሌትስ ጎ። አረ 03 እየጻፉ ነው ብዙ ሰዎች። አረ ሞዴሬተሮች፣ አረ ቶሎ ቶሎ ኢንቫይት አድርጉ። ቆይ አነተው እኮ ስለሚያደርጉ ነው። ፕሮፋይል አይተው ነው የሚያደርጉት። ለዛ ነው ትዳር ፈላጊ ነኝ አልኩ። ቆይ እሷ ስትጨርስ ከዛ እድላችሁ ነው። ራዝቅ ኔትወርኩ ዱብ አደረገው። አቦ ያምሉክኝ ሀስባንድ ሌት ሚ ኢን ዌት ዩር ተርን ማሬ። በቃ ተረኛ ይግባ። ኧረ እባክሽ ደቂቃዋ 10 ደቂቃ እኮ ነው የሚሰጣት። ገና 7 ደቂቃ አላት። 3 ደቂቃ ነው የተጠቀመችው። 4 ደቂቃ ተጠቀመች። አሁን 6 ደቂቃ አላት የእራሷ ለመግባት። በቃ ተረኛ ምን አይነት ምቀኛ ናት? ምነው በቤት ምቀኛ ሲበዛ ጥሩ ነው ማሬ። ጥሩ ባል ልታገኝ ነው። ምቀኛ ጥሩ ነው፣ ያሳድጋል። ጥሩ ነው ምቀኛ። አሜሪካ ዳርኛ ወይ አሜሪካ ወይ ካናዳ አይታወቅም። ሁሉ ሀሼት እንደሚያደርስ ሸታይ ጣፋንታል። 03 የሚጽፉትን አስገቡ ጋይስ። ደቂቃዋ እያለቀባት ነው። የአሁን 5 ደቂቃ ቀራት። 5 ደቂቃ ተጠቅማለች። 5 ደቂቃ ከ33 ትወጣለች። ከ28 ደርሷል። አሁን ሌስኮ ከ22 ነው የጀመርነው። የት ነው የምትኖረው? ዱባይ። ዩ ዲዘርቭ ኢት ዋይናት እኮ እንዴ! እንደ ሰው እኮ አይደለም ፈጣሪ። በነገራችን ላይ አልተሞሻሸርኩም። ለዛ ነው መዳም ስለምጠራኝ ነው። ምንም መሞሻሸር አይጠበቅብሽም። እንደዚሁም ቆንጆ ነሽ፣ ምንም አይጎልሽም። ያኔ ቆንጆ ነሽ። እሺ አቢተች ቪዲዮ አብራ 1 2 3 4 5 6 7 8 9 10 ቪዲዮ ማብራት የማይችል ክፍፍ ያለ ሰው ለትዳር አይሆንሽም። እሺ ማሪ ነቀየዋለሁ። ሚዩት አድርጌ ድጋሚ እንዳይጽፍ። ቶሎ ቅልጥፍ ብሎ ቪዲዮ ማያበራ ሰው ለትዳር አይሆንም። እንክፍፍ ነው። ዝግም ሲል ሲንከረፈፍ ትዳር ላይም ቀዝቀዝ ያለ ያደርገዋል ትዳርሽ። ፍጥን ብሎ ግብት ብሎ ቪዲዮ የሚያበራ ሰው ቀልጣፋ ሰው ነው ለትዳር የሚሆኑ። ዘመኑ የቀልጣፎች ነው። አትዘግሙ፣ ዝግም አትበሉ፣ ፍዝዝ ድንግዝ አትበሉ። ነቃ ንቅት የተሽከረከረ። እሺ ከሁለቱ አንዱ ቀድሞ ቪዲዮ ያበራ
ከሁለቱ አንዱ ቀድሞ ቪዲዮ ያበራ ይቀጥላል። እንዴ የሴት ስም መስሎኝ። አይ ቶማስ ይው። እሺ 1 2 3 4 5 6 7 8 9 10 ማነው ቀድሞ ቪዲዮ ያበራው ጋይስ? ከዘጎጃም እና ቶማስ ይሻላል። ዘጎጃም ሰማይ ነው እያሳየን ያለው። ባይ ሰማይ ማየት አንፈልግም። ደግሞ ሚዩት አድርጌ ያለው ደግመ ኮመንት መጻፍ አችልም። እሺ ግን ልጅ ነገር ነው። ወይኔ ልጅ ነው በጣም መስፈር ኮንፈንታ ከሆነ ብዙም አልሰማዋትም። ታዲያ 03 ጽፈን የገባው 03 እኮ የፋሲካ ኮድ ነው። የፋሲካን መስፈርት ሰምተካል? ናንብብል ትንሽ ነው የሰማሁት። ግን እሷ ምትላ ስንት ዓመት ነው አላችሁ? መጀመሪያ በእምነቱ ኦርቶዶክስ የሆነ ኦርቶዶክስ ነህ? እኔ ክርስቲያን ነኝ። ክርስቲያን ማለት ክርስቲያን ፕሮቴስታንት ግን ዘሴም ነው። መስፈርቱን በደንብ ስሙ በፈጣሪ። የእሷ መስፈርት በእምነቱ ኦርቶዶክስ የሆነ እድሜው ከ30 እስከ 35። አሁን አንተ 35 የደረስክ አትመስልም። ደርሰሃል? 35 አልደረስኩም እኮ እሷ የምትፈልገው ከ30 እስከ 35። እሺ 30 ደርሰሃል? እንደዛ ከሆነ የራስን መስፈርት ልንገርሻ እኮ አሁን አይደለማ፣ በተራ ገብተህ ነው። በእሷ ተራ አይደለማ። ይሄ እኮ የእሷን ደቂቃ ነው እየወሰድክባት ያለ። አሁን እሷ ከ31 ሆነ 33 ላይ ጨርሳ ትወጣለች። 2 ደቂቃ ነው የቀራት። ስለዚህ ደቂቋን አትውሰድላሽ። አዎ ሚዩት አድርግ እና በራስህ ተራ ትገባለህ። ሌትስ ጎ። ተረኛ 2 ደቂቃ ነው ያላት ጋይስ። ወይ 2 ደቂቃ ብቻ ቀራት። ከ33 ላይ ፋሲካ ደቂቃ ያልቃል። ዘጎጃም ይሻል ነበር። ዝም ብዬ ነው እሱ ፊት ለፊት ስለታየ ብቻ ፊቱን አሳይቷል። ያ ግድግዳን ያሳየው ብዬ ዘጎጃም እኔ እሱ እህሉ ሀዋ ይሆናል። በዛ ላይ ደግሞ መውጭ ስላስገባሁት መልሼ ላስገባው አልችልም። መውጭ ስላስወጣሁት አንድ ዲጃማን 1 2 3 4 5 6 7 ኦኬ። እሺ ፋሲካ ላይ መጥቷል። ግን ጨለማ ለምን ሆነ? ሚዩት ነህ ወንድሜ። አሁን ብርሃን ማይክህን አብራው። ዲጄ አማን ማይክህን አብራው። ሚዩት ነህ። የድምፅ ማውጫውን ንካው። እንዴ ማይኩን ንካው። እየሰማንክ አይደለም። ድምፅህ አይሰማም። ማይኳን ንካት። ድምፅ ማውጫውን ነካውልሽ። እሺ እሺ። መስፈርቱን የፋሲካን መስፈርት ሰምተካል? አልሰማሁም። መስፈርት ሳትሰሙ የምትገቡት ለምንድን ነው? እሺ አሁን ለምሳሌ እሷ በእምነቱ ኦርቶዶክስ ነው የምትፈልገው። ኦርቶዶክስ ናት? ኦርቶዶክስ ነኝ። ተመስገን። እሺ እድሜክ ከ30 ትደርሳለህ? እድሜ 30 የደረሰ ነው የምትፈልገው? 25 ነኝ። ታዲያ 25 ገና እኮ ነህ። ለምን ትዳር ትፈልጋለህ ገና በ25 ዓመትክ? ለወንድ ልጅ ልጅ ነው። ወንድ ልጅ 25 ዓመት እኮ ለትዳር አልደረሰም። ልጅ ነው። ሴት ናት በ25 ትዳር 25 ደርሷል። አብሮ መስራት ይሻላል። ታማኝ ናት። ያው 33 ላይ ደቂቃ አልቆ ወጣለች ፋሲካ። ልጅ ነው። 25 ዓመት ነው ገና 25። ኧረ በስመ አብ። እሺ ጥሩ። አሁን አንተ የትዳር አጋር ብታገኝ በምን ታስተዳድራታለህ? ስራ አለክ? ጂጂ ነኝ ብቻ እንዳትለኝ። እኔ ያለው ዱባይ ነኝ አሁን በዚህ ሰዓት ማለት ነው። እሺ። እና ስደተኛ ነኝ፣ ስራ ላይ ነኝ። አብረን ሰርተን ደግሞ መቀየር እንችላለን። ገንዘብ ሳይሆን ዋናው ፍቅር ነው። ገንዘብ አላፊ ጠፊ ነው። ለምን ብትይ ገንዘብ ይመጣል ይሄዳል፣ ይመጣል ይሄዳል። እኔ በገንዘብ ሳይሆን የማምነው በፍቅር ነው። ለምን ብትል በልጅነቴ ነው ስራ የለመድኩ ነው። እና ሀገር ውስጥም ብገባ የራሴ ሙያ አለኝ። እኔ ገራጅ መካኒክ ነኝ። ምንድን ነው? ስለዚህ
እኔ ያልፍልኛል ብዬ ነው የመጣው እዚህ ከኢትዮጵያ የተሻለ ኑሮ አገኛለሁ ብዬ ነው እንጂ ሀገሬ ወይም ደግሞ እዛ ራሱ ስራ አጥቼ አይደለም። እና ለዛው ደግሞ ማለት ነው 25 አልደረስክም ምናምን ትዳር አልደረስክም ምናምን የሚባለው ነገር አይመስለኝም። ለምን ብትል አብሮ ቢሆን አንተ ተወላለህ መጀመሪያ ይኸውልህ ኦልሬዲ ከልጅነት ስራ የጀመርኩት የሜካኒክነት ሙያ አለኝ። ስደት ላይ ነኝ ስትል የሰው ልጅ የሚበስለው በእድሜ ሳይሆን በህይወቱ በኖራቸው ባሳለፋቸው ነገሮች እንደሚበስል አለኝ። ስለዚህ ከልጅነት ጀመርክ አንተ ኦልሬዲ በስልሃል። ከልጅነት ጀምሮ ስራ የሚሰራ ሰው እሺ፣ አሁንም ስራ ላይ ነክ መሰለኝ አይደል? አይደለም። አሁን የሆነ ፉድ ነገር ልንበላ ነው። አንተና ጓደኞቹ ልትበሉ ነው? አዎ። ስለዚህ ወደ ምግብ ልትሄድ ከሆነ መስፈርትህን ማስመዝገብ አትችልም።